ምፈልጋት ሴት አለች እሷን መሆን ነው ምፈልገው ራሴን መሆን ነው ምፈልገው ዲዛይን ያደረኳት ሊዲያ አለች እሷ ጋር ለመሄድ የሚያስፈልገኝ መንገድ አለ ልክ እንደ ማፕ ሰው ጉግል ማፕስ አይደለም ነክታችሁ መንገዳችሁ የምትሄዱት እግዚአብሔርን ጨምራችሁ በህይወታችሁ መንገዴን አሳምርልኝ ብላችሁ የምትሄዱበት ፓዝ አለ so that's how አሁን እየሄድኩ ያለሁት ሴት ልጆች ሁላችንም እንዳልኩት ብዙ አይነት ፈተናዎች ያጋጥሙናል እኔም በዚህ ሞዴሊንግ ላይ ይሄንን አሁን እነዛን ፈተናዎች አልፌ እዚህ ጋር ቆሜ እነዛ ፈተናዎች ጋር ሲፈትኑኝ የነበሩት ሰዎችም ሆነ ሰርከምስታንስ ሲመለከቱኝ ምን ይሉ ይሆን እላለሁ እና የጀግንነት ስሜት ይሰማኛል በጣም በቃ ደስ የሚል ነገር ነው እና እግዚአብሔርን በጣም ማመን እና ነገ ሁሉ ጊዜም ይቀየራል ማንንም የናንተ እንትን አይደለም ማንንም ሰው አያሰናክላችሁ ማንንም ሰው ህይወታችሁን ብራይት አያደርግላችሁ የህይወታችሁ ቁልፍ ያለው የራሳችሁ እጃችሁ ላይ ነው ሴት ሆነሽ ምንም አይነት ፈተና ቢደርስብሽ ምንም አይነት መሰናክል ቢገጥምሽ እግዚአብሔርን ተደገፊ ሁለተኛ እንደሚያልፍ መኝ ሶስተኛ ፊውቸር ላይፍሽ በጣም ከዛሬ በጣም የተሻለና ያማረ እንደሆነ አራተኛ ካንቺና ከፈጣሪ ውጪ ቤተሰቦች ከሆኑ ወሰየው ሊደግፉሽ የሚችሉት የሆነ ሰው ግን ይሄን አርጌላታለሁ እንዳይልሽ ምክንያቱም አንድ ሰው የሆነ ነገር በሰጠሽ ቁጥር ክብርሽን እያወረደው ነው የሚሄደው አይደለ yes አርጌላታለሁ ሲልሽ they expect something from you በነፃ የለም ኤክስቼንጅ ነው የዚህ ዓለም ኑሮ ስለዛ ሴቶች አይደለን እንደሚያልፍ ያወቅሽ እግዚአብሔር እንዳለ ያወቅሽ የሰው አቅም እንዳለሽ ያወቅሽ እግዚአብሔር ጤናውን ጨምሮ ይስጥሽ ጤና ካለሽ ሀብታም ነሽ ከዛ በኋላ ነገሮች ራሳቸው የተስተካከሉ ይመጣሉ ስለዛ ያልኳቸውን ነገሮች መከተልና መስመር መያዝ ነው እንጂ ምንም ነገር ሳይደርስባት ምንም ነገር ሳያጋጥማት የትኛውን ቦታ ላይ ሰክሰስ ላይም የደረሰች ሴት አለሽ ብያለሁ ብዙዎቻችን ደክሞናል ግን ተስፋ አንቆርጥ ለገ ቢደክመን ተስፋ አንቆርጥም ነው ፖይንቱ by the way ወረቀት ላይ የሰፈረ ነገር ሁሉ ጊዜ ይሆናል እና በጣም be careful what you wrote about yourself እና ስትጽፉ እኔ ደካማ ነኝ በመቼም በየትኛውም እንትን እንዳትጽፉ መቼም እንዳታደርጉት እንዲህ ነው እንኳን ሌላችሁ አልችልም ምክንያቱም ኖርማል ህፃን ልጅ ትምህርት ቤት ስትወስዱት ያለውን ፊሊንግ ሁላችንም እናውቀዋለን አይደል አብዛኛው በተለይ ህፃን እንኳን it's okay መሃል ላይ ደግሞ ስንሆን ሁለተኛ ሶስተኛ አራተኛ ክፍል በቃኝ የምንልበትም ታይም አለ አይደለ ከዛ ያለ መውደድ ትምህርቱን ያለ መውደድ ብቻ ሳይሆን በቃ የሆነ ካልቸር አለ ትምህርት ቤት ላይ መሄድ ማንፈልግበት ምናምን ብዙ አይነት መንገዶች አሉ ግን እንዲህ ነው ብዬ መናገር ባልችልም በዛን ሰዓት ምን የሚያስደስተኝ ልክ የሆነ እንደ ጨዋታ ነገር የለም የሚያዝናናኝ ነገር እኔ ትምህርት ነበር ለምን እንኳን ብዬ ብጠየቅ መልስ የለኝም ግን ማንበብ ደስ ይለኛል ማወቅ ደስ ይለኛል እውነት ለመናገር አሁንም ከማንኛውም ሰው ማራለሁ ግዴታ ትምህርት ቤት ገብቶ መማር ሳይሆን ከተለያየ የህይወት ኤክስፒሪየንስ ያላቸው ሰዎች እንዴት ነው ምንድነው ብዬ ከተለያየ ሰው ዕውቀት ወስዳለሁ ስቲል አሁንም በጣም ነው መማር የምወደው እና አንዳንድ ጊዜ ያው ወጣቶች ሆናችሁ ታውቁታላችሁ አይደለ 3.5 3.9 ሶሻል ሚዲያ ላይ ያለ ነገር ነው እኔ እንደዛ ሰው እንዲያውቅልኝ ነበር የፈለኩት በደንብ ታወቀ ተሳካ ፍላጎቴ that was the point at the end of the day እና ትምህርት ቤት ግዴታ ቦርሳ ይዘሽ ደብተር ብቻ ይዘሽ መገኘት ሳይሆን በተለያየ መንገድ ራስሽን ማስተማር ማወቅ አንድ ነገር አውቀሽ ደግሞ የተሻለ ነገር መፍጠር መቻል ለኔ የሚያስደስተኝ ነገር ሆኖ ስላገኘሁት ነው የትምህርት ፍቅር ከልጅነቴ ጀምሮ ያደረብኝ አስተዳደጊ የሆነ ተቆጥቼ ምናምን ይሄ ያለ ተማሪ ጎበዝሁኝ ምናምን ተብዬ ያደኩኝ አይነት ህፃን ልጅ አይደለሁም በጣም ስጫወት በጨዋታ ነው የምታወቀው አለ አይደል ልጆች ሆነን የምንጫወታቸው ጨዋታዎች አኩኩሉም ይሆናል መገመር መዝለበቅ ድክም እስኪለኝ ስጫወት ነው የምታወቀው ግን ትምህርት ላይ ደግሞ አይ ቲንክ ያለ መርሳት ተስጦ ያለኝ ይመስለኛል ይሄ እግዚአብሔር እንትን ነው ትምህርት ቤት እንዲተምሬ ትንሽ አጥንቼ ጥሩ ውጤት የማምጣት ጆርኒ ነበረኝ አስተዳደጊ ይሄን ይመስላል በጨዋታ በሳቅ የልጅ ህይወት ነው ያሳለፍኩት የኔኮ አይ ቲንክ ሄልዚ አይመስለኝም ምክንያቱም ሰው ትምህርት ቤት
አስታወሽኝ። ልጅ ሆኜ የኛ ቤት እዚህ ጋር ነው፣ ፊት ለፊት ነው ትምህርት ቤታችን። ኢንዲያን ስኩል ነው የተማርኩት ልጅ ሆኜ እና ጠዋት እነሳና እንኳን አይከፈትም አልመጡም እላለሁ እና ዘበኛው አልመጡም ይለኛል። ፊት ለፊት ስለነበረ ከዛ ወይ ጅዋጅዌ ቀድማ መጫወት አምሯት ነው ምናምን ብለው ነው አንደርስታንድ የሚያደርጉት። ከዛ ደግሞ ተማርን ተጫወትን ምናምን። ትምህርት ቤት ደግሞ ገብቼ ይሄ ኤ እና ቢ ስታሰምር ያለ አይደል ገጣጥመን የተማርናት ገብቼ ተንደርድሬ እሷ ነው የምገልጠው። ማለት ድስዝና ኖርማል አንዳንድ ጊዜ አይደል ስትመለከቱት፣ አሁን ሳስታውሰው ያስቀኛል። ከለር መቀባ በቃ ደስ ይለኛል። ዳውዝ በቃ ውስጥ ያለ ነገር ነበርና እቺ ልጅ ምንድነው የምትሆነው ነበር የምባለው። የዘልዬ እዛ ኮሚኒቲ ሰርቪስ የነበርኩበት እንትን ጋር ሳልሄድ በፊት የመሀሏን ነካ አድርጊያት ልለፍ። እንዳልኳችሁ ልጅ ሆኜ እንደዛ ጎበዝ ተማሪ በጣም ትምህርት የምወድ ምናምን ነበርኩኝ። ከዛ ቶፕ 3 ውስጥ ነው የምወጣው ምናምን እንደዛ አይነት ልጅ ነበርኩ። ግን ልክ 9ኛ እና 10ኛ ክፍል ደግሞ ስገባ ጎረመስኩ። የዛች የትምህርት የምትወደዋ ልጅ ምናምን ዲስትራክሽን እየተፈጠረ መጣ። በትምህርቴም የነበረኛ ጎበዝ የምትባለው ልጅ ትንሽዬ እየቀነስኩኝ ከቶፕ 3 ቶፕ 10 ውስጥ ቶፕ 5 ውስጥ መግባት ጀመርኩኝ ማለት ነው። እንደዛ ባለበት ሰዓት 9 እና 10th ግሬድን ጨርሼ 11th ግሬድ ግን ስገባ ሌላ ትምህርት ቤት ነው የገባሁት። ሌላ ጓደኞቼ ጋራ ሌላ ህይወት፣ ሌላ ሰፈር፣ አዲስ ማንነት። ያንን የነበረኝን ይሄ ዝቅ እያለብኝ ነው እንዴ ያስቀመጥኩት ፍላጎትና ግቤ ጋር እየደረስኩ አይደለም እንዴ የሚል ዲስኮምፎርት የሚያደርገኝ ስሜት ነበር። እና ልክ ሰፈርም ስቀይር ትምህርት ቤትም ስቀይር ምንድነው መሆን የፈለኩት በቃ the best የተቻለኝን አቅም ተጠቅሜ ቆንጆ ተማሪ እና ውጤታማ። ውስጤ ደግሞ ያለው ነገር ምንድነው ነገሮችን ሊድ ማድረግ ማኔጅ ማድረግ እና ምን ፍላጎቶች ነበሩኝ። እሱ ውስጤ ስለነበረ የገባሁበትም ትምህርት ቤት እሱን ያመቻቻል። እንግሊዘኛ በጣም ጎበዝ እንድንሆን፣ ኮንፊደንስ እንድንሆን፣ በጣም ብዙ ነገር እንድንሆን እድሎቹ ነበሩ። እቺን እድል ስመለከት በዛ ላይ ነግሬያቸዋለሁ። ትንሽ የመንገጫገጭ ነገር ስላየሁኝ ራሴን አስተካክዬ መምራት እንዳለብኝ የማውቅበት ታይም ሆነ። ከዛ ደግሞ 11ኛ ክፍል ነው የገባሁት። በዛን ሰዓት አንድ ሴሚናር ነው የወሰድኩት ስለ ማይንድ ሴት። እሱንም ስማር ልክ አይምሮዬ የመንቃት አይነት ነገር የሰው ልጅ የመቻል አቅሙ፣ የመስራት አቅሙ፣ የኮንሽስ ሰብኮንሽስ ማይንዳችን ፓራዳይም ምንድነው፣ ሰው ልጅ ሲፈጠር ያለው ትልቅ አቅም እንዳለ ገባኝ ማለት ነው። አንድ ሴሚናር ወሰድኩ። ከዛ ነው ፕራም መስማት ጀመርኩኝ። ሳድጉሩ፣ ጂምሮን እነሱ ማዳመጥ ጀመርኩኝ። ይሄ እንግዲህ የ11ኛ ክፍል ጆርኒ ነው። ልክ እዚህ ጋር ያለችኝ ቦታ ምንድነች? ትምህርት ቤት ነች። ያለኝ ስራ መማር ነው። ሌላ ስራ የለኝም። ያንን መጠቀም ፈለኩ። የሰውነት አቅሜን ሰው የመሆን አቅምን የማይበት ማለት ነው። የራሴን ኮሚኒቲ ሰርቪስ ኮሚኒቲ አቋቋምኩኝ። ተማሪዎች እኔ ጋር መምጣት ጀመሩ። አይ ቲንክ በሳምንት አንድ ጊዜ ነበረ እንትናችን እና በደንብ አድርጌ የመምራት ምን ያህል መሄድ እችላለሁ፣ ምን ያህል ሰው መርዳት እችላለሁ፣ ምን ያህል መጥቀም እችላለሁ የሚለውን ነገር ማየት ጀመርኩኝ ማለት ነው። እንደዛ ነው። ከዛ ፕሬዚዳንት ሆንኩኝ ለ2 ዓመት 11 እና 12ኛ ክፍል። ግን ዝም ብሎ የእንትን የሆነ ኮሚኒቲ ሰርቪስ ተብሎ የሆነ ግሩፕ ተብሎ የሆነ ተሰብስበን የምንበተነው ነገር አይደለም። የእውነትም ተጽዕኖ የምንፈጥር ሰውን የምንለውጥ ሰውን የምንረዳ ሰዎች ሆነን ከኔም አልፌ ብዙ ልጆችን ማትረፍ ቻልኩኝ። የዛን ጊዜ ነበር በደንብ ራሴን እያወቅኩት የመጣሁት ማለት ነው። ለምሳሌ እንዲሁም ከዚህም በፊት አውርቻለሁኝና የኩላሊት እጥበት የሚያስፈልጋቸው ሰዎች ነበሩና በጣም ገቢ ከማሰባሰቤ በጣም በቃ ልባቸው ላይ ከመቆም የተነሳ ሚስ ኩላሊት ነበር የሚሉኝ ህፃናቶቹ። የኩላሊት እና መንገድ ላይ ሁላ እንደዚህ ባስኬት ይዘን ብር መሰብሰብ፣ ጫማ መጥረግ፣ ኮሚኒቲ ሰርቪስ ስራ መስራት በነፃ ለአስተማሪዎች ምናምን እሱን ሰብስበን እንረዳ ነበረ። ይሄኛው አንደኛው ስራ ነው። ከዛ ለመቅዶኒያ እሱን ደግሞ እቃና መጣና ከሱቅ እረከብና ብስኩት ምናምን ትንሽ አንዳንድ ብር 2 ብር ትርፍ ጨምሬ እዛው ሸጣለሁ፣ ወይ ለገና ወይ የሆነ ነገር። እሷን ደግሞ ይዝና ለመቅዶኒያ ሰጣል አለኝ የፔፐር አይነት ማለት እነዚህን ደግሞ ማድረጌን ትልቅ ሲሆን ደስ እንዲለኝ ስለምፈልግ ብዙ መረጃዎችን አስቀምጬ ምናምን። ከዛ ደግሞ ህፃናቶችን እንርዳ ብዬ ልብስ ማሰባሰብ ጀመርኩ፣ በማዳበሪያ ሙሉ ልብስ። ከዛ ደግሞ ለውጪ ከመርዳታችን በፊት ራሳችን እንርዳ ደግሞ አልኩኝና እዛው ተማሪዎቹ የሆነ መፍታት ያስቸገራቸው ችግር ካለ ሀሳባቸውን ሳጥን ውስጥ እንዲከቱ ጽፈው
ማን እንደሆነ ምን እንደሆነ አይታወቅም። እኔም ዝም ብዬ ማለት ሲከትም እንዳይታይ ያለ አይደለ እኔም ዝም ብዬ ነገር ከታለው ከታቶ ብዬ ዝም ብሎ ይከታሉ። ከዛ ተመሳሳይ ጥያቄዎች ወይ ተመሳሳይ ችግሮችን አነብና ስመለከት ያው በዛ እድሜ እኔም ችግር ፈቺ ነኝ ብዬም አላስብም። አስተማሪዎችን ጋብዛለሁ። ያ ችግር ይነገርና ላይክ እርሶ ቢሆኑ ምን ያደርጋሉ አይነት ነገር ማለት ነው። ሰው ሀሳብ ይሰጣል። ችግሩን ፈተነው ለሰውም አርአያ ሆነን እንቀጥላለን። ባወራላችሁ ብዙ ነው፣ ግን አትሊስት ከስፖርት አሁን ሁላችንም ከምታስታውሱ ከሆነ ስፖርት ሰዓት በጣም ደስ ይለናል። የስፖርት ክለብም በጣም ደስ ይለናል፣ ምክንያቱም ውጭ ወተን ስለምንጫወት። ኢማጂን ሙሉ የስፖርት ክለብ እኔ ጋር ነበር የሚመጣው እና ቤቱ ሞልቶ ክላሱ በደጅ ማለት ይሄን ታሪክ ለመስማት ምናምን አላ ተመሳሳይ ነገር ሊኖረን ይችላል በሚል እና አይመስልሽ ቆሻሻ መጣል አይቻልም። ስቲል አሁን እኔ ፊት ቆሻሻ መጣል አይቻልም። እንደዚህ አይነት ነገሮችን ነበር የምሰራው። ኮሚኒቲ ሰርቪስን በዚህ አሳለፍኩኝ ማለት ነው። 11 እና 12 በዚህ በጥሩ ሁኔታ ተጠናቀቀ። የምፈልገውንም ውጤት አመጣው። በቃ በምፈልገው መንገድ ሄደ እንዳልኳችሁ። ዩኒቨርሲቲ ስገባ ደግሞ አሁንም ዩኒቨርሲቲ የምትገቡ ተማሪዎች ካላችሁ የመጀመሪያዋ 6 ወር ነች እስከ መጨረሻ ድረስ ወደኋላ የምትጎትታችሁ ወደፊት የምትገፋችሁ እና ደግሞ እሷ ሞመንት ነች ኢሞሽናችንን መቆጣጠር የሚከብደን፣ ከጓደኞቻችን አለመለየት የምንፈልግበት፣ ልጅነት የሚያታልለን፣ ከቤተሰብ ነፃ ስንሆን ከሆነ ነገር የተለቀቀን አይነት ስሜት ነው የሚሰማን። እሱ ስሜት የሚጋጭብን፣ ትምህርቱ የሚከብደን፣ አገሩ ብዙ ነገር ድብልቅልቅልቅ የሚልብን ሰዓት እሱ ሰዓት ነው። እሷን ሰዓት ላይ ሰከን ብለን ካላሳለፍናትና ቆንጆ ውጤት ለማምጣት ካልጣርን ቀጣዩ እየከበደን ነው የሚመጣው። የብዙ ጓደኞቼም ስህተት እሱ ጋር ነበር። ቱ ቢ ኦነስት የነገረኝ ሰው አለ በዛን ሰዓት? አይ ዶንት ቲንክ ሶ። ግን ያቺ ሊዲያና ነበረች የነገርኳችሁ 11 እና 12 ላይ ያለችው እና እኔም እኮ ቢሆን ተንገዳግቻለሁ። ፐርፌክት ነኝ ማለት አይደለም፣ ግን አትሊስት እስከምወድቅ አልጠብቅም። የሆን ነገሮችን እመለከታለሁ፣ አያለሁ። ስገባ ዩኒቨርሲቲ በጣም ደስ ይላል። የመቀሌ ዩኒቨርሲቲ ተማሪ ነኝ። በጣም ነው ሀገሪቷን የምወዳት። በጣም ደስ የሚል ኮሚኒቲ ነው ያለው። የሁሉም ሰው ቤታችን ነው። ቢርበን ቢጠማን የሚያበሉን የሚያጠጡን ናቸው። ደስ የሚል ሁኔታ አለው። ነገር ግን ቅድም እንዳልኳችሁ ልክ ስትገቡ ከጓደኛ ጋር እንውጣ፣ ክላስ እንቅጣ፣ ኦቨር እንዲናድ እንውጣ፣ ይሄንን እንዲንሁን የሚሉ ነገሮች አሉ። ከዛ ላይብራሪ ምን ትሰሪያለሽ? አንቺ ምን ሆነሽ ነው? የት ልትደርሺ ነው? ሺህ ዓመት አይኖር። ብዙ አይነት ፕሬዠር አለው። ከዛ ደግሞ ምግቡም ትንሽ ይከብዳል። ቤታችሁ የለመዳችሁት ነገር እዛ የለም፣ ይከብዳል። እኔ ደግሞ እንደ አጋጣሚ አለርጂ ነበረብኝ እና በጣም ነበር የሚያሳክከኝ ሰውነቴን እና ይደማል እንዳለ ሰውነቴ ጥቁር 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 ሆነ እና ከዛ የጨጓራ ህመም ነበረብኝ፣ ምግብ አለመስማማት። ፕሮባቢሊቲው የማቋረጥ ነበር ትምህርቱ። ግን ቤትም ያው ልጅሽ እንደዛ ስትሆን ስታይ ትንሽ ይከብዳል። ወደ ቤት ተመለሽ የሚል ሪኳስት ነበር ከቤት የመጣልኝ እና ኖ የመጣሁት የሆነ ሚሽን አለኝ፣ እሱን አኮምፕሊሽ ላደርግ ነው። ከዛ ደግሞ እንዳልኳችሁ ነው የሆነ ሰው ያለበት ቦታ ነው መስሪያ ቦታው። የዛን ጊዜ ተማሪ ነኝ፣ ስራ መማር ነው። ያንን አቋረጥኩ ማለት እኔ የምፈልገው ማስተርስን መቀጠል እፈልጋለሁኝ። በኢንተርናሽናል ደረጃ ተቀባይነት የሚያገኝ ዩኒቨርሲቲ ነው መማር የምፈልገው። መቀሌ ዩኒቨርሲቲ ዋዝ ዘ ቤስት ፎር ሚ። አላቋርጥም አልኩኝ። ከዛ እንትንም ነበረ እንጂ ወደ ሞዴሊንግም እየገባው ነበር። የቲቪ ማስታወቂያ ምናምን ሰርቻለሁ 12 ግሬድ ላይ ሆኜ። ከዛ ደግሞ ስራዎች እየመጡ የብር የማገኝበት መንገድም እየተከፈተ መጣ። ሪኩዌስት መምጣት ጀመረ። ይሄን ስሪልን፣ ይሄን ያህል ብር እንከፍልሻለን ምናምን። እሱ ደግሞ ያጓጓኝ ጀመር። ቅዳሜና እሑድን እሄዳለሁ አስተካክዬ ብሩ ከቨር የሚያደርግልኝ ከሆነ ፕሌን ቲኬት። ግን እዛ ሆናችሁ ያ ሁላ የማይመቻች ሲቹዌሽን ላይ አዲስ አበባ ላይ ደግሞ የሚመች ሁኔታ ሆኖ ሲጠብቃችሁ ምን ታረቀ? ቤተሰብ ዊሊንግ ነው እንድትመለሱ። ብር በዛ ጊዜ 5,000 ብር 10,000 በጣም ብዙ ነው ለተማሪ። እሱን የምታገኙበት ሲቹዌሽን ከተፈጠረ ምንድን ነው የምታዘነብሉት? ወደ መመለሱ ነው አይደለ? ግን የሆነ ነገር የሆነ ሰዓት ላይ ቁጭ አልኩት። እዚህ ይለኛል ላይብራሪ ውስጥ ነው እና አንደኛ ማነኝ ሁዋማይ፣ ሁለተኛ ዋት ዱ አይ ዋንት። ሁለት ጥያቄዎችን ነው ራሴን የጠየቅኩት። ሊዲያ ማናት? ምንድን ነው መሆን የምትፈልገው? ስመለስ ኢንዲንግ አንድ ሰው የሆነ ቦታ ሲሄድ ወዴት እንደሚሄድ ማወቅ አለበት እና
ብድግ ብሎ የሆነ እንደ ውሃ ዝም ብላችሁ መጓዝ የለባችሁ። የራሳችሁ ፕላን የራሳችሁ ጎል ያስፈልጋችኋል። ምንድነው መሆን የምፈልገው፣ ከዛ ደግሞ ማንኝ የሚለውን ጥያቄዎች ራሴን በደንብ መጠየቅ ጀመርኩ። ከዛ ጭንቅላቴ ውስጥ ቁልፍ እንዲኖር እፈልጋለሁ። የትኛውን ቦታ ሄጄ መክፈት የምችልበት። ውበት ሊጠፋ ይችላል፣ ሲቹዌሽኖች ላይመቹ ይችላሉ፣ ብዙ ነገሮች አሉ። በዛ ሰዓት ላይ ጭንቅላቴን መጠቀም የምችል ሴት መሆን አለብኝ ብዬ አመንኩኝ። ከዛ ማስታወቂያውም ገንዘቡም ቢልቦርዱም ቲቪው ምኑም ይደርሳል። ይሄ ግን አይደርስም። ማለት ምርጫ ነው፣ ህይወት ምርጫ ናት። ያን ጥቼው መጥቼ ለሆነ ሰዓት አቋርጬ ተመልሼ ወደ ትምህርት ለምን ህይወቴን አከብደዋለሁ? ህይወታችሁን የምትመሩት ራሳችሁ ናችሁ አይደል? ከእግዚአብሔር ቀጥሎ እጃችሁ ላይ ያለ ምርጫ ነገርየው ሲያብለጨልጭ ውሎ ቢያድር መጨረሻ ምንድን ነው ብሎ መጠየቅ አለበት አንድ ሰው። ከዛ ደግሞ እኔ ማንኝ ምንድን ነው የምፈልገው ከዚህም በላይ እንደምሆን አውቀው ነበር እዛ ሆኜ። ኖ ብሩ ይቀራል። ምኑን ነው የምፈልገው? ገንዘብ። ከዛ እውቀት ወይስ ገንዘብ ኮምፔር እናደርጋለን። የዛን ጊዜ እውቀትን መረጥኩኝ። ዩኒቨርሲቲን እንደምንም የመጀመሪያዋ ከበደችኝ። ከዛ ግን ሰዎች ነን፣ አዳፕት እናደርጋለን። ሰውነቴም ለመደው፣ ሀገሩንም ለመድኩት፣ የሰውንም ለመድኩት። ከስህተቶቼ ተማርኩ። በቆንጆ ሁኔታ ዩኒቨርሲቲ ጨረስኩኝ ማለት ነው። 11ኛ ክፍል ነው እንዳልኳችሁ። አይምሮዬ የነቃበት አይነት ታይም ላይ ነው ስለ ሰው ማንነት ያወቅኩበት እና አክቲቭ ነበርኩኝ። የዋን ኦፍ አወር ፋሚሊ ሜምበር ደግሞ የሆነ የዋይን ካምፓኒ ውስጥ ነው የምትሰራው እና በጣም ፈጥናለሁ፣ በጣም ታዛዥ ነኝ፣ በጣም ክሬቲቭ ነኝ እና በዛ እድሜ ነገሮችን ላስተካከል ስሞክር ነው የምትመለከተኝ እና ቆይ ግን ሊዲያ ለክረምት አይደለም እንደውም ለ5 days ነው እና ትዝ ይለኛል እንትን ነበረ የትምህርት ሰዓት አልነበረም ብቻ ለ5 ቀናት ብቻ የሚቆይ አንድ የሴልስ ስራ አለና ትሰሪያለሽ አለች። ኢማጂን በዛ እድሜያችሁ ለ5 ቀን ነው። ምንድነው የማደርገው? ሱፐርማርኬት አለ፣ ሱፐርማርኬቱ ጎን እንትን ማድረግ ነው ሽያጭ፣ ቀጥታ መሸጥ ሳይሆን ፕሮሞት ማድረግ ላይክ ስለ ዋይኑ እንዲህ ነው እንዲያ ነው ምናምን ብሎ ለሰዎች መንገር ነው እንጂ እኔ የምሸጠውም የሚጠጣም ነገር ምናምን የለም። ግን ስለ ነገርየው ማብራራት ነው። for 5 days 2000 ብር ነው ደሞዙ። አስቡት፣ በጣም ብዙ ብር ነው ባይዘው። የመጀመሪያ ደሞዜ 2000 ብር ነው እና እሺ አልኳት። ምንም አውቀው ነገር የለም። ትንሽዬ ሰጡኝ ሂንቱ እንዴት እንደሚደረግ ትዝ ይለኛል። ሞርኒንግ ስታር ጋር ያለ ሱፐርማርኬት አለ፣ እዛ ጋር ነው። ትንሽዬ የሆነች 4 ማዕዘን ጠረጴዛ ነገር አለች። ስለ ፕሮዳክቱ ማስረዳት፣ ከዛ ከሱፐርማርኬት ገብተው እንዲገዙ ማድረግ እና እንደኔ 5 ቦታዎች አሉ የተለያዩ ሱፐርማርኬቶች ላይ የሚሰሩ ልጆች። በእድሜ በጣም ነው የሚበልጡኝ፣ በስራም በጣም ነው የሚበልጡኝ። የትም አንገናኝም ማለት ምንም አውቀው ነገር የለም። ግን 5ኛው ቀን ላይ ውጤት ሲሰበሰብ የኔ ውጤት አንደኛ ሆኖ ተገኘ። አንደኛ። ሁለተኛ እዛ ያሉትን ሰዎች በደንብ ከስተመር ሃንድሊንግ ተማርኩበት። ቋንቋውንም ምኑንም ሳላውቀው ከቻይናው ከነጩ ከምኑ በእንዴት እንደተግባባውን የራሱ አላውቅም እና ሪቪው ይሰጣሉ። ቢዝነስ ካርድ ደግሞ የአለቆቻችንን ነው የምንሰጠው። እየደወሉ ሁሉም ሰው አለቆቻችን ጋር ሊዲያ የምትባል በጣም ጎብ። ከዛ ካምፓኒ ሲያወሩ እንዴ እቺ ልጅ እንዴት ነው እንዲሆነችው ምናምን ተባለ። ይሄ 11ኛ ክፍል ነው፣ የ5 ቀን ስራ ነው። ደሞዜን ተቀበልኩኝ። ቆንጆ ውጤት አመጣሽ ተባልኩኝ። ፐርፌክት ተባልኩ። ልክ 12 ስገባ ክረምት ላይ ትስራ ተባልኩኝ። አይ ቲንክ የ1 ወር የምናምን ስራ ነው እና መኪና እንግዲህ ኢማጂን ካምፓኒ ሄዶ ማሳመን ነው የሰጡኝ ኃላፊነት። 18 ዓመቴ ነው። በየቦት በጣም ትልልቅ ኤምባሲዎች ማለት ለኢቨንቶቻቸው ምናምን እንዲወስዱ ነው። ባንኮች እግዚአብሔር ተጨምሮበት ነው እና እንዴት እንደሆነ የሴልስም ይሄ የመናገር የማሳመን አቅምም እንዳለኝ የፈተነኝ የዛን ሰዓት ነው። በደንብ ነው የሰራሁት። ሙሉ መኪና ነበረ ማሸጠው። የባንክ አይነት የኤምባሲ አይነት ስራዎችን አመጣሁኝ ወደ ካምፓኒውና በዛን ሰዓት በጣም የሚያስደንቅ ነበር። ልክ እሱ ሲያልቅ ዩኒቨርሲቲ ስገባ ነው ወደ ማርኬቲንግ ፍላጎት እንዳለኝ የሴልስ አቅም እንዳለኝ ነው ያወቅኩበት። ያንን ነው ማለት ነው። የለም እዚህ ፊልድ ላይ ያለም ሰው የለም፣ ኢንስፓየርም እንዲህ ያደረገኝም ሰው የለም። ፎቶ የመነሳት ፍቅሬ ነው እዚህ ውስጥ ያስገባኝ እና ከተነሳው አይቀር ብር የሚያስገኝ
ቢሆን የተሻለ ነው በሚል ዩኒቨርሲቲ ላይ ያለሁኝ በጣም ፎቶ እነሳለሁ። በጣም ነው ተማሪዎች የሚያውቁት። ውይ ደግሞ መጣች ነው የሚሉኝ ፎቶ በመነሳት እና ድክም ስለ ሞዴሊንግ እንትን አንልም የሚል ውስጥ የገባሁት አምርሬ ማለት ነው። መጀመሪያ ግን ይሄን ስራ እየሰራሁ ነው። መጀመሪያ ማስታወቂያን ያገኘሁት ይሄን ሴልስ ያልኳችሁን በየባንኩ በየምኑ አላልኳችሁም። አንድ ባንክ እንዲሁ ሴልስ እንዲሁ ላሳምን ነው የገባሁት እና ገባሁኝ። ከዛ የሆነ የፓይለት ፎቶ አለ እና እየመረጡ ነው ሞዴል። ከዛ የሆነ ፕሌን ነገር አለ፣ ፓይለት ፎቶ አለ። ከዛ ካስት ነው የሚያደርጉት እና እንዲህ እኔ አወራለሁ እነሱ አይሰሙኝም። ከዛ ታዩኝ። ማስታወቂያ ትሰራለሽ አሉ። አዎ እሰራለሁ። ትችያለሽ? አዎ እችላለሁ። አልችልም ባይ የማውቀው ነገር የለ፣ ካሜራም አይቼ አላውቅም። ስለዛ ፓይለት አድርገን ብናሰራሽ፣ ምክንያቱም ምንፈልጋት አይነት ሴት አንቺን ትመስላለች አሉ። ኦኬ እኔ ግን የመጣው ስለዚህ አይደለም። ቆይ የኛን ጉዳይ እንጨርስ። እግዚአብሔር ነው እንዳጋጣሚ ሜን ካስት ነው የሆንኩት። ፓይለት ነበርኩኝ። በዛ ነው በጣም እንዲሁም የገነነ አይነት እንትን ውስጥ የገባሁት፣ ወደ ማስታወቂያው ወደ ክሊፑ ወደ ምኑ የገባሁት ከዛ ማስታወቂያ በኋላ ነው። ማስታወቂያው ይሄ የፓይለቱ ማስታወቂያ ነው በጣም እድል የከፈተልኝ። እሱ ከከፈተልኝ በኋላ ወደ ፎቶሹት የማድረግ ከስፖንሰር አድርጌ ከተለያዩ ሰዎች ጋር ፎቶ ተነስቼ ሶሻል ሚዲያ ላይ አክቲቭ ወደ መሆን፣ ከዛ ደግሞ ግቢ እየተማርኩኝ ብዙ ፎቶ እዚህ እነሳ አጠራቅምና ይዤ ሄድና እዛ ኮንቲኒየስሊ ፖስት አደርጋለሁ ምናምን። በዛን ሰዓት ነው ይሄኛው ክሊፕ የመጣው። ከዛ ደግሞ መቀሌ ውስጥ የሚሰራ ነበር። እዛው ሰራን። ኦፍኮርስ አይጠቅምም ሳይሆን ይጠቅማል። በዛን ሰዓት እነዚህ የልብስ ካምፓኒዎች ናቸው። ኖርማሊ እኔ አክቲቭ ለመሆን ሶሻል ሚዲያ ላይ ቆንጆ ሆኜ መታየት አለብኝ አይደለ? ለሱ ደግሞ ገንዘብ የለኝም በዛን ሰዓት። ገንዘብ ለካሜራማንም የምከፍለው ልብስም የምገዛበት ተማሪ ነኝ። የታክሲ ነው ሊኖረኝ የሚችለው። ልብስ ቤት ሄጄ እንዲህ ልነሳና እንደዚህ አስተዋውቅላችኋለሁ፣ ፎቶግራፈሩ ጋር መሄድና አንተ አንሳኝና እንዲህ አደርግላችኋለሁ ምናምን በሚል እግዚአብሔር ተጨምሮበት እሺ አለኝ። በቃ አፋቸው እሺ አለ። ሁሉም ማለት በጣም ትልልቅ በዛን ሰዓት በጣም ታዋቂ ናቸው። ምንም የማታወቅ ልጅ አይደለሁኝም፣ ግን እሺ አሉ። እነሱን እንደዚህ ፓርትነር አድርጌ እሰራላቸው ነበር። ከእግዚአብሔር ጋር የሆነ ቀን ምሰራ ይመስለኛል። ግን ለጊዜው ያው እንትን መሆን እወዳለሁ። አንድ ነገር ላይ አድምቶ መስራት፣ ስፔሲፊክ አድርጋችሁ አንድ ነገር ላይ ጎበዝ መሆን። እድሉ ስላለ ቅድም ያነሳሁት ጉዳይ ነው። እድል ስላለ ትምህርቴን ትቼው መጥቼ ቢሆን ሌላ ነበር የህይወቴ መንገድ። አሁንም እድሉ ስላለ ፊልም ውስጥ ገብቼ ቢሆን ኖሮ እችኛዋ ሊዲያና አይደለችም ዛሬ የምትኖረው። የምፈልጋት ሴት አለች። እሷን መሆን ነው የምፈልገው። ራሴን መሆን ነው የምፈልገው። ዲዛይን ያደረኳት ሊዲያና አለች። እሷ ጋር ለመሄድ የሚያስፈልገኝ መንገድ አለ። ልክ እንደ ማፕ ሰው ጉግል ማፕስ አይደለ ነክታችሁ መንገዳችሁ የምትሄዱት፣ እግዚአብሔርን ጨምራችሁ በህይወታችሁ መንገዴን አሳምርልኝ ብላችሁ የምትሄዱበት ፓዝ አለ። that's how አሁን እየሄድኩ ያለሁት። እድሉ አለ። ወደፊት እግዚአብሔር ፈቅዶ የሆነ ቀን ምሰራ ሊሆን ይችላል። አሁን ግን አድምቼ መስራት የምፈልገው ማርኬቲንጉ ላይ፣ ሞዴሊንጉ ላይ፣ ንግዱ ላይ እንደዚህ ኢንስፓየር ማድረግ ጀነሬሽኖችን እና ዲፍረንት ካይንድስ ኦፍ ቢዝነስ ላይ ሞር ኦፍ ቢዝነስ ውመን የመሆን ፍላጎት አለኝ። እዛ ላይ ነው የምሰራው። ግን ወደፊት እግዚአብሔር ያውቃል። አሁን ብዙ ሰው ብትጠይቂ አልደከማችሁም እናንተ ራስ አይደለ? ደክሞናል። ብዙዎቻችን ደክሞናል። ግን ተስፋ አንቆርጥም። ለገ ቢደክመን ተስፋ አንቆርጥም ነው ፖይንቱ እንጂ አሁን ብዙም ሰው የህይወት መንገዱ ላይ ብትጠይቂው ደክሞ በደንብ ይደክመናል። ሰው አይደለን? የሆነ ነገሮችን ለማሟላት ወይ ለማገባደድ ስንሞክር የሆነ መንገድ ስንጓዝ ብዙ እንቅፋቶች መሀል ላይ ያጋጥሙናል። እነሱን እንቅፋቶች የተደናቀፍን እየወደቀን እየተነሳን ፈጣሪ ተጨምሮበት እዚህ ጋር ደረስን እንጂ ለጥ ባለ መንገድ የሄደ ሰው አለ ብዬ ብዙም አላምንም። ከዛ ደግሞ ተስፋ የቆረጥኩበት እንኳን ተስፋ ሳልቆርጥ ተንደረደራለሁ። እኔ ለመቁረጥ ራሱ ሳስብ ራሴን የሚጠብቁኝ ብዙ ቅጣቶች አሉ እያሉ ከዚህም በፊት ሰው የምፈልገው የህይወት መንገድ አለ። እኔ ሊዲያና እንዲህ ሆናለሁ፣ እንዲህ መሆን እፈልጋለሁ፣ እንዲህ ያልኳቸው መንገዶች አሉና በዛ መንገድ ላይ ስጓዝ ብዙ እንቅፋቶች ሲያጋጥሙኝ፣ ብዙ ነገሮች ተስፋ የሚያስቆርጡ ደረጃ ላይ ሲያደርሱ፣ አንደኛ ጸሎት፣ ሁለተኛ ምስጋና። በየትኛውም ሃይማኖት ያለ ሰው ከፈጣሪው ጋራ ቁርኝት ሊኖረው ይገባል ብዬ አምናለሁ። ከዛ የራሱን ጸሎት ማድረግ አለበት። ከዛ ደግሞ ቢሳካም ባይሳካም እግዚአብሔር ይመስገን። እንደዛ እያልሽ ካልሆነ ህይወት በጣም ከባድ ነው።
በመናስበው ነገሮች ይሄዳሉ ብሎ ኤክስፔክት ማድረግ ሞኝነት ነው። ነገሮች ስለፈለግናቸው ሁሉንም ነገር እናገኛለን ማለት አይደለም። ግን መሀል ላይ መንገጫገጭ ሲኖር ቆም እያለን ራሳችንን ሰከን እያደረግን ወደ ቀጣይ ስቴፕ መሄድ ፈጣሪ ተጨምሮበት እስከዛሬ እንግዲህ አለሁ ማለት ነው። አዎ በጣም ኖርማሊ አይደለም እዚህ የሞዴሊንግ ላይፍ ላይ ሆናችሁ ከዚህ እኛ ሴቶች ከዚች በርጋ ወጣ ብለን ትንሽ ወክ ብናደርግ ሚለክፈን አይደል ክላክስ የሚያደርግብን ብዙ አይነት ፈተና የሚደርስብን ነን። ማንኛውም የሴት ልጅ በቃ ሴት ከሆነች ሁሌም ችግር አለ። ግን እነዛን ችግሮች አሁንም በእንትን ነው የምንወጣቸው። በአንደኛ በትዕግስት፣ ሁለተኛ እንዳልኳችሁ እግዚአብሔርን በመያዝ፣ ሶስተኛ ተስፋ ለመቁረጥ፣ አራተኛ ነገ እኔ የምደርስበትን አውቃለሁ የሚል ፉል ኮንፊደንስ የመኖር አሁን የሆነች ቦታ ላይ አንድ ነገር ያደርሰናል ብለን ስላሰብን መሀል ላይ የሚያብለጨልጭ ወይ ልክ ያልሆነ ተግባራቶችን አልፈን የምንፈልግበት ቦታ እንደርሳለን ብለን ማሰብ የለብንም። መንገዳችን ንጹህ መሆን አለበት እና you always have to do the right thing ብዬ አምናለሁ። like the right thing ነገሮች ላይ ፎከስ ብናደርግ ሰው አየንም አላየንም ነገርየው ስነ ስርዓት ባለው መንገድ መሄድ አለበት። ከዛ ደግሞ የህይወታችን ጥግ አይሆነ የምትፈልገው ነገር አለ አይደለ? እናውቀዋለን ማለት አይደለም፣ ፊቸር ነው፣ አናውቅም ነገ ምን ሊፈጠር እንደሚችል። ግን መንገዳችንን ንጹህ አድርገን ለመሄድ መነሳት። ሴት ልጆች ሁላችንም እንዳልኩት ብዙ አይነት ፈተናዎች ያጋጥሙናል። እኔም በዚህ ሞዴሊንግ ላይ ይሄንን አሁን እነዛን ፈተናዎች አልፌ እዚህ ጋር ቆሜ እነዛ ፈተናዎች ጋር ሲፈትኑኝ የነበሩት ሰዎችም ሆነ ሰርከምስታንስ ሲመለከቱኝ ምን ይሉ ይሆን እላለሁ እና የጀግንነት ስሜት ይሰማኛል። በጣም በቃ ደስ የሚል ነገር ነው እና እግዚአብሔርን በጣም ማመን እና ነገ ሁልጊዜም ይቀየራል። ማንም የእናንተ እንትን አይደለም። ማንም ሰው አያሰናክላችሁም። ማንም ሰው ህይወታችሁን ብራይት አያደርግላችሁም። የህይወታችሁ ቁልፍ ያለው የራሳችሁ እጃችሁ ላይ ነው። ከእግዚአብሔር ቀጥሎ የህይወቴ መሪ ማን ነኝ? እኔ ነኝ ብዬ ነው የማምነው። ዛሬ ያልፋል። ነገሮች ልክ እንኳን ባይሆኑ የተንገጫገጨ ነገር ቢኖር ያልፋል። እንደሚያልፍ አንደኛ ማመን፣ ሁለተኛ ነገ የምደርስበት ቦታ በጣም ካሁን ካለሁበት የተሻለ እንደሆነ እሱንም ማመን፣ በራሳችሁ ደግሞ ኮንፊደንት መሆን። የሰልፍ ኮንፊደንስ ዋናው የኪ ኦፍ ላይፍ ነው። ለራሳችሁ ያላችሁ ቫልዩ ነው። ሰዎችም እናንተን የሚመለከቱት ለራሳችሁ በሰጣችሁት ግምት፣ ለራሳችሁ በሰጣችሁት ቦታ። ለምሳሌ እኔ ሊዲያና ነኝ አልኳችሁ አይደለ? አሁን እዛ ጋር ብትጠይቂያት ማን ነው ስሟ? ሊዲያና ነው የምትልሽ። ኖ የእሷ ስም ሳምራዊት ነው ብትያት ኖ ሊዲያና ናት ነው የምትልሽ። ለምን? እኔ ነኝ ስላልኳት ነው እንጂ መታወቂያን አላየችም አይደለ? እኔ ነኝ ያልኩትን ነው ሰው ናት የሚለው። ስለዛ ሁል ጊዜ ራሳችሁን አንደኛ እንዳታኮማሽሹ፣ ለማንም ብላችሁ በየትኛውም መንገድ ራሳችሁን ዝቅ እንዳታደርጉ። ሁለተኛ ሁል ጊዜም ከፊት ለፊታችሁ ፈጣሪ እንዳለ እመኑ። ከዛ እናንተ እየተከተላችሁ ብትወድቁ ለምን ፍጥፍጥ አትሉም፣ ትነሳላችሁ። ከዚህም በፊት እቺን ቃል ብያታለሁ፣ ቢበዛ ሞት ነው፣ ምንም አይፈጠር። ምንም እዚህ ምድር ላይ አዲስ ነገር የለም። እዚህ ተፈጠርን። አሁን አንድን ሰው ብትጠይቂው እንዴት ተወለድክ፣ እንዴት አደግክ ምናምን ብለን እናወራለን። የእግዚአብሔር አፈጣጠር በጣም ሰፊና በጣም ትልቅ ነው። እንዴት ከማህፀን እንዴት ተሰርተን እንደወጣን የማናውቅ ሰዎች፣ ከዛ ደግሞ ስንሞት አፈር ውስጥ ተቀብረን ወይ ገነት ወይ ሲኦል የት ነው የምትሄደው የማናውቅ ሰዎች እንዴት ነው ነገሮችን አለ አይደለ በፈጣሪ ማንተማመነው? ማለት በጣም ግሩምና ድንቅ የሆነን ፍጥረቶች ነን። እግዚአብሔር ላይ በጣም እንዲህ ቤንድ ማድረግ አለብን። ሰው ላይ ራሳችሁን ቤንድ አድርጉ አልልም። ይሄኛው ደግሞ ሁለተኛው ሐሳቤ ነው። እግዚአብሔርን ብቻ ተደገፉ፣ ከዛ ራሳችሁ ላይ ፎከስ አድርጉ። ከዛ ምንም አይነት ፈተና አንድ ሴት ቢገጥማት ምንም ነገር ቢመጣ አንደኛ ያልፋል፣ ሁለተኛ እግዚአብሔር አለ፣ ሶስተኛ ትችያለሽ። የማይቻል ነገር የለም። ምክንያቱም ዛሬ ጋር ደርሰን የወደፊቱን ብናየው ለኔ አሁን ዛሬዋ ሊዲያና እና ከዛሬ 5 ዓመት በፊት ያለችው እንዴት ብዬ ልግለጽና አራምባና ቆቦ የትም አንገናኝም። ስለዚህ ራሴ ላይ ያለኝ ሰልፍ ኮንፊደንስ፣ ፈጣሪ ላይ ያለኝ እምነት እና ለህይወቴ ያበጀሁት ፕላን ኤንድ ጎል ነው ዛሬ እዚህ ጋር እናንተ ጋር አሰባስቦ ያስቀመጠኝና ሴት ሆነሽ ምንም አይነት ፈተና ቢደርስብሽ፣ ምንም አይነት መሰናክል ቢገጥምሽ እግዚአብሔርን ተደገፊ። ሁለተኛ እንደሚያልፍ እመኚ። ሶስተኛ ፊውቸር ላይፍሽ በጣም ከዛሬ በጣም የተሻለና ያማረ እንደሆነ። አራተኛ ካንቺና ከፈጣሪ ውጪ ቤተሰቦችሽ ከሆኑ እሰየው ሊደግፉሽ የሚችሉት። የሆነ ሰው ግን ይሄን አርጌላታለሁ እንዳይልሽ።
ምክንያቱም አንድ ሰው የሆነ ነገር በሰጠሽ ቁጥር ክብርሽን እያወረደው ነው የሚሄደው አይደለ? yes አርጌላታለሁ ሲልሽ they expect something from you በነፃ የለም ኤክስቼንጅ ነው የዚህ ዓለም ኑሮ። ስለዛ ሴቶች አይደለን እንደሚያልፍ እያወቅሽ እግዚአብሔር እንዳለ እያወቅሽ የሰው አቅም እንዳለሽ እያወቅሽ እግዚአብሔር ጤናውን ጨምሮ ይስጥሽ። ጤና ካለሽ ሀብታም ነሽ። ከዛ በኋላ ነገሮች ራሳቸው የተስተካከሉ ይመጣሉ። ስለዛ ያልኳቸውን ነገሮች መከተልና መስመር መያዝ ነው እንጂ ምንም ነገር ሳይደርስባት ምንም ነገር ሳያጋጥማት የትኛውን ቦታ ላይ ሰክሰስ ላይም የደረሰች ሴት አለሽ ብዬ አላምንም። ራሳችሁን ትፈትናላችሁ። ላይክ እኔ ጠንካራ ጎኔ ምንድነው ደካማ ጎኔ ምንድነው? እኔ ማደርገውን እንትን ልንገራችሁ። አሁን የኔ ጠንካራ ጎንና ደካማ ጎን እናንተ ምንም አይጠቅማችሁ። እናንተን የሚጠቅማችሁ የራሳችሁ ጠንካራ ጎንና ደካማ ጎን ነው አይደለ? እኔ እንዲህ ነኝ እኔ እንዲያ ነኝ ብላችሁ ሳይሆን አንድ ሰው ራሱ እንዴት መፈተን ይችላል የሚለውን ነገር ላጋራችሁ። ምንድነው የማደርገው? ወረቀትና ስክሪፕቶ በጣም ነው የምንዋደደው ከኔ ጋራ በጣም የምንዋደድ ነገሮች ነን እና እዛ ላይ ምን ላይ መስራት እችላለሁ፣ አቅሜ ምን ያህል ነው፣ ነገሮች ነው ማስተካከል የምፈልጋቸውና ድክመት አሉ ብዬ ደግሞ ማሰባቸውን ደግሞ ፖይንቶች ደግሞ ሊስት አደርጋለሁ። ከዛ ፕሮብለም ኤንድ ሶሉሽን ደግሞ አወጣለሁ ማለት ነው። ድክመት ካለ እነዛን ድክመቶች ሶሉሽን የማገኝበትን መንገድ ደግሞ ይሄ ካልሆነ እንዲህ ነው። እንዲህ ህይወት ላይ ሁለት መንገድ ነው ያለው አይደለ? ወይ ቀኝ ወይ ግራ ነው፣ ወይ መሳካት ወይ መውደቅ። ሁለት መንገድ ነው። ብዙ ነገሮችን ወይ ነጭ ወይ ጥቁር እንደዛ እያልን ነው የምንሄደው። ይሄም ሁለት መንገድ ነው። ጥሩ ጎኔና ደካማ ጎኔ ብላችሁ ከራሳችሁ ጋር ከወረቀትና ስክሪፕቶ ጋር መነጋገር፣ ከዛ መጻፍ። ከዛ ደካማ ጎኔ ነው ብላችሁ ካመናችሁት ደካማ ጎናችሁ ሆኖ ይቀራል። ግን ደካማ ጎኔ ነው እና መቀየር እችላለሁ ብላችሁ ካመናችሁት ነው ባይ ዘ ዌይ ወረቀት ላይ የሰፈረ ነገር ሁሉ ጊዜ ይሆናል። እና በጣም be careful what you wrote about yourself። እና ስትጽፉ እኔ ደካማ ነኝ በመቼም በየትኛውም እንትን እንዳትጽፉ፣ መቼም እንዳታደርጉት። ግን ማስተካከል የምፈልጋቸው ነጥቦች ለምሳሌ ይሄንን ብሎ መጻፍ እንጂ የጥሩ ደሞ ጎናችሁን እንዲነኝ of course ጥሩ ጎን ሁሌም 10 ጊዜም ቢሆን ጻፉት። ደካማ ነኝ በታምር የሚባል ነገር የለም። ሁሉም ሰው የራሱ ድክመት አለው፣ ግን አናምንለትም። ድክመታችንን እናስተካክለዋለን እንጂ ይሄ ላይ ፎከስ አድርጋችሁ ራሳችሁ ላይ መነጋገር፣ ከሰዎች የሚመጣውን ኢንቫይሮንመንታል ኢንፍሉዌንስ አለመስማት which is አንቺ እንዲነሽ ሰው እንዳበጁት ነው አይደለም የሚባለው። ቤተሰቦቻችሁ እሷ እኮ እንዲህ ናት፣ ጓደኞቻችሁ እሷ እኮ እንዲህ ናት ምናምን በተባለ እኔ እንዲህ ነኝ እንዴ ያላችሁ ሰው በሚሰጣችሁ ቃላቶች በሚወረውረው ቃላት እንዳታምኑ፣ ላለመስማት ሞክሩ፣ ግን እንዳታምኑ። ላይክ እንደዛ ከሆነ አእምሯችሁን ይበጠብጡታል። እኔ አሁን በተባልኩት ቢሆን ኖሮ በቃ የትም አልደርስም፣ ምንም ውስጥም እዚህ ጋርም ከእናንተ ጋር የሚያገናኝ ነገር የለኝም። እና እንደዚህ አይነት ነገር እንደውም ሲመጣ አንድ ማስታወሳት ተረታለች። ምኖች ናቸው አይ ቲንክ ኤሊዎች ይመስሉኛል፣ እየተወዳደሩ ነው መንገድ መሄድ። ሶስት ናቸው። ወደቀች ምናምን አለች እንደዚህ ሆነች ሲሏቸው አንዷ ትወድቃለች። በቃ አመለጣት፣ ኧረ ድንጋዩ ምናምን አዛለጣ ሲል አንዷ ትወድቃለች። እንደዛ በጣም ሲወድቁ አንዷ ኤሊ ብቻ ቀስ ብላ ሄዳ አሸነፈች። በጣም ገረማቸው። እንዴት ነው ኤሊ ያሸነፈችው ምናምን ሲባል መስማት አትችልም። የብዙ ሰዎች ውድቀት ሰዎችን ከመስማት ነው የሚመጣው እና ማንንም ይሄ የኔ እንትን ነው። በራሳችሁ ተማመኑ። እስከ 18 ዓመት ያለ ሰው ኦፍ ኮርስ በቤተሰቦቹ ስር ነው ያለው። የቤተሰቦቹን መመሪያ መመራት አለበት፣ ማክበር አለበት። ቤተሰቦቻችሁን ሳታከብሩ ወደ ውጭ ወጣችሁ ሌላ ሰው ማክበር አትችሉም። ቱ ቢ ኦነስት ራሳችሁንም ማክበር አትችሉም። ቤተሰብ ከፈጣሪ ቀጥሎ የተሰጠን ስጦታ ነው። እነሱ ጋር አይደለም ንክኪያችሁ፣ ግን ራሳችሁን አዳምጡ። እንደዚህ ነሽ እንደዛ ነሽ ስለተባልሽ አንቺ ያ ሰው ነሽ ማለት አይደለሽም። ያጋጥምሻል ይሄ ይሆናል ብሎ ፊቸርን ደግሞ ፕሬዲክትም ስላደረጉልሽ ያንቺ ፊቸር የተጣመመ ወይም የሚወድቅ ነው ማለት አይደለም። እግዚአብሔር በፈቀደው መንገድ ነው የምትሄጁ። ስለዛ ፊቸራችሁ ላይ በራሳችሁ መንገድ ለመሄድ መሞከር፣ ከዛ ድክመትና ጥንካሬያችሁን ከራሳችሁ ጋር መነጋገር፣ ከዛ ደካማ ነኝ፣ መጥፎ ነኝ፣ አልችልም፣ ቆንጆ አይደለሁም፣ መናገር አልችልም፣ ፈሪ ነኝ፣ ዘናጭ አይደለሁም፣ አላምርም፣ እንትኔ ጎዶሎ ነው፣ እንትኔ እንትን ነው
በጣም ይሄ እነዚህ ናቸው የሰውን ልጅ ወደ ገደል የሚከቱት። ሰው ለራሱ ያለው ግምት እና ለራሱ የሚነግረው ቃላት። ሌትስ አሁን አንቺ እና እኔ እዚህ ጋር ተቀምጠን አንቺን ክፉ ቃል ከመናገርና ራሴን ክፉ ቃል ከመናገር የትኛው ይቀልሻል ቢባል አንድ ሰው መጥቼ አንቺ ስታስጠይ ከማለት እኔ በጣም ነው የማስጠላው ቢልሽ ይቀለዋል። ለሌላ ሰው ሲሆን ይጠነቀቃል፣ ለራሱ ግን ሲሆን ይጨክናል አይደለ? ራሳችሁ ላይ ጨካኝ እንዳትሆኑ፣ ራሳችሁን በጣም ውደዱ። በጣም ሰልፍ ላቭ ሊኖራችሁ። ሰልፊሽ ሰው ሊላችሁ ይችላል፣ ግን ሰልፊሽ ሳይሆን ሰልፍ ላቭ የሰው ልጅ ያስፈልገዋል። ሰልፍ ሪስፔክት የሰው ልጅ ያስፈልገዋል። ሰው ላይ አውጥታችሁ ቃላት የማትሰነዝሩትን ራሳችሁ ላይ አትሰንዝሩ። ድክመት ቢኖርባችሁ ደካማ ነኝ እንዳትሉ፣ መቀየር እችላለሁ፣ ይሄን አሳካዋለሁ በሚል ከራሳችሁ ጋር ተነጋገሩ ማለት ነው። በጣም ብዙ ሰዎች ሊነቀንቋችሁና እንዳትሄዱ ሊያረጓችሁ ወደኋላ ሊጎትቷችሁ ይነሳሉ። ሁሉም ሰው በየራሱ ዘርፍ የፈለገውን የመሆን አቅም አለው ብዬ አምናለሁኝ እና እኔ ልክ ወደዚህ ስገባ ኦፍ ኮርስ እንዳልኳችሁ ፋሚሊ ላይ የሆነ ኢንስፓየር ያደረገኝ ወይ ወደዚህ ስራ እንድገባ የሆነ ወይ የረዳኝ ወይ እጄ የሰጠኝ ወይ ኢንስፓየር ያደረገኝ አለ አይደል እንትን ያለኝ ሰው የለም፣ የደጋገፈኝ ሰው የለም። እና ወደዚህ ስገባ ትዝ ይለኛል ስልክሽን አትንኪ ነበር የምባለው። ደግሞ በስልክ ነው የሚሰራው ስራው እና ነውር ነው። ትዝ ካላችሁ ድሮ ስልክ መንካት ነውር ነው። አሁንም አይ ቲንክ ይመስለኛል ቤት ውስጥ ስልክሽን አስቀምጪ የምንባል ይመስለኛል አይደል? የዛን ሰዓት ፎቶ ፖስት ለማድረግ ካፕሽን ክሬት ለማድረግ ቪዲዮ ክሬት እንዲህ ነው ልጅ የሚያረጋት ይሄ ምናምን ነበር የሚሉኝ። ምንም ደስተኛ ኦፍ ኮርስ ሊሆኑልሽ አይችሉም፣ ግን ትንሽ ደግሞ ፍሪደምም ይሰጡኛል ፋሚሊዎቼ። ላይክ ፈንም ናቸው። ትንሽም ለቀቅ ያደርጉኛል። አት ዘ ሴም ታይም ደግሞ ስልክ ባሊዝ ምናምን ደግሞ ደስ ይላቸዋል። ግን ልጅ ሆኜ ምን ትሆናለች ብለው ነበር የሚያስቡት? አንደኛ አስተማሪ በጣም ማስረዳት ስለምችል፣ ሁለተኛ ጠበቃ በጣም ነበር መሆን የምፈልገው። ሲጀምር ጠበቃ ነበር መሆን የምፈልገው። ሶስተኛ ሳይንቲስት። ስለዛ ከሶስቱም እንግዲህ እዛው ነው፣ ሶስቱም ላይ አይደለም ያገኙኝ። ሳይንቲስትም በጣም መመራመር፣ መጠየቅ፣ መፈላሰፍ በጣም ሰዎች መዘባረቅ ነው የሚሉት አማርኛ አይደለ? እንደዚህ ቢሆንስ ይሄ እንዴት ተፈጠረ፣ ይሄ በምኑ ጋር ሆነ ምናምን የሚል ሰው ነኝ። ከዛ ወይ በግ ሲታረድ ምናምን አይኑ ይሄ እንዴት ብሌኑ እንዴት ሆነ፣ ዶሮዋ እንዴት ሆነች፣ እንዴት ድክም ምንም የሚላቸው በቃ ልጅ ወይ ተመራማሪ ነው የምትሆነው። ማስረዳት ደግሞ ተማሪ ሆኜ ቅድም ያነሳናቸው ፖይንቶች አሉ አይደል? እናቴን አስቀምጣትና ስም ይላታለሁ፣ ቾክ ይዤ እመጣለሁ። ቁም ሳጥኑ ላይ ሙሉ የተማርኩትን ጽፌ እንግዲህ እናት ሆናችሁ አስቡት፣ ወይኔ ቁም ሳጥኔ ገባሽ እላታለሁ። እሷ አልማር ስትለኝ ደግሞ እወጣና ደጅ አትክልቶቹ ጋር የውሃ እንትን አለ ታንከር እዛ ጋር ጽፍና እናንተ አበቦች አትሰሙኝ። ህፃን ሆኜ የማስተማር የማስረዳት ምናምን ደግሞ አለኝ። እሱ እንቺ ልጅ አስተማሪ ትሆናለች፣ እንቺ ልጅ ሳይንቲስት ትሆናለች። ከዛ ደግሞ ሳድግ የመከራከር ከዛ አሸንፋለሁ። ይሄ ጥቁር ነው ካልኩ ጥቁር ነው። ከዛ እስኪ ያስደስተኛል ቢድ እናርግ ምናምን ላለሁኝ። እንደዛ ደግሞ ሲያዩ ኦኬ ጠበቃ። አሁን ከሶስቱም ሳልሆን ሌላ ዘርፍ ውስጥ ገባሁኝ ማለት ነው። ግን እዚህ ውስጥ ስትገቢ ይደግፉሻልም ይነቅፉሻልም፣ በሁለቱንም ሳይድ መመልከት አለብሽ። ከዛ ደግሞ ብዙ ጊዜ ሰዎች ሪዛልት ካላዩ አያምኑ። በሀሳብ የተቀመጠ ነገር ይሆናል ብለው ሰው አያምንም። አሁን ውጤቱን ሲያዩት ነው ወይ ይቅርታ እንደዛ ነው እንዴ? ላይክ ልክ ፋሚሊ ሰፖርት ማድረግ ስትጀምሪ፣ ልክ አንቺ ውጤቱን ስታሳይ አክሽን ስትወስጂ ነው እንጂ በሀሳብ የተቀመጠ እንዲሆናለሁ እንዲያረጋለሁ አትበሉ። ለሰው እንዲሆናለሁ እንዲያረጋለሁ የማይሆንበትን መንገድ ነው የሚያወጡላችሁ። ወደፊት እችን ነው ሆነ ወደፊት እንደዛ ነው የማደርገው ባላችሁ ቁጥር እንዴት እንደማትሆኑ ነው የሚነግሯችሁ። ለምን? እነሱ ስላልሆኑ። እናንተ ጋር እሆናለሁ የምትሏት እነሱ ጋር ያለች ጉድለት ናት። እችላለሁ ራሱ ማለት እኮ ቃሉ ራሱ ይከብዳቸዋል። እችላለሁ ስን አንቺ ከየት ነው ይሄን ሞራል ያመጣሽ? ማን ስለሆንሽ ነው? ማን ነኝ ብለሽ ነው የምታስቢው ነው የምትባሉት። እነዚህ አይነት ነገሮች ደግሞ በጣም ወደኋላ ላግ የሚያደርጉ በራሳችሁ እንድትጠራጠሩ የሚያደርጉ ነገሮች ናቸው እና ይሄ መንገዳችሁን ማወቅ፣ ምን መስራት እንደምትፈልጉ ማወቅ፣ ምን ደግሞ ኢንዳፕ ማድረግ እንደምትፈልጉ ማወቅ፣ እነዚህ ነገሮች ላይ ፎከስ ማድረግ ማለት ነው። ጎበዝ ነኝ ማለት ይከብደኛል፣ ግን እንትን ላለሁኝ አለው ሳተፋለሁ፣ ማህበራዊ ህይወት ላይ አለሁኝ። ምንም አለ ለክፉ አልሰጥም። የሚለይ ነገር ሳይሆን ያው ብዙ እንትን የለኝም። ይሄ ሰፊ የሆነ ሰራውንዲንግ የለኝም። እንዳልኳችሁ መጀመሪያ ፈጣሪ
ቀጥሎ ሁሉ ነገር በእንትን ነው በሃይራርኪ ሎ የሚባል አለ የምታውቁት ከሆነና ልክ እንደ ሃይራርኪ ሎ የራሴም ደግሞ እንትኖች አሉ። አንደኛ ፈጣሪን፣ ሁለተኛ ቤተሰቤን፣ ከዛ ሶስተኛ ጓደኞቼን እያለ ይቀጥላል እና ሰዓትም ስሰጥ በእነሱ ልክ ነው ባላቸው ቫልዩ ልክ። ያው ከሰው ልጅ ጋር ስትኖሩ ዘላለም አብራችሁ ትኖራላችሁ ማለት አይደለም። ሁላችንም የምናልፍ ሰዎች ነን። ስለዛ ያ ሰው ቢያልፍብኝ በቃ መጥገብ የምፈልገው ቤተሰቦቼን ነው ሁሌም። ስለዛ በጣም ለቤተሰቤ ታይም ሰጣለሁኝ። ከዛ ደግሞ ለጓደኞቼ፣ ከዛ ደግሞ ይኸው ከእናንተ ጋር እንደዚህ ከኦዲየንሶች ጋርም አብሬ ታይም አሳልፋለሁ። ሞሮፍ ስራ ላይ አተኩራለሁ። ከዛ ብዙ ጓደኛ አላበዛም እንዳልኳችሁ። ለምን ብዙ ሰው ባበዛችሁ ቁጥር ከብዙ አይምሮ ጋር ነው የምትሉትና አብራችሁ የምትሉትን ሰው በጣም ምረጡ። ዩኒቨርሲቲም ላይ ቸገረኝ እሱ ነበር። መጀመሪያ ላይ ወደዚህ ኢንተርቴይንመንት ዙሪያ ላይ ስትገቡ የመግባት ፍላጎት ያላችሁ ልጆች ማለት ነው ካላችሁ በጣም ሰው መምረጥ አለባችሁ። ማይንድ ሴቱ በጣም ክፍት የሆነ ፊቸርን በጥሩ ሁኔታ ማሳለፍ ለሚፈልግ እንዲሆናለሁ፣ እንዲያረጋለሁ፣ እንዲመስራት እንችላለን፣ እንዲናርግ ብሎ ሞቲቬት የሚያረጋችሁ ምናምን ካልሆነ አለበለዚያ ተመልካች ነው እንጂ ጓደኛ አይደለም የምትፈጥሩት። እናንተን ታዛቢ ነው የሚሆነው። ከዛ እናንተ ለዛ ሰው ሼም እየያዛችሁ ዝቅ ማለት ትጀምራላችሁ እኩል እንድትሆኑ። የዛን ጊዜ ገደል ነው የምትገቡት። እንደዛ ሰው ነው ገደል አብሮ ነው ይዟችሁ የሚሄደው። ስለዛ ፎከስ ከማን ጋር ነው የምትሉትና ከብዙ ሰው ጋር ማለም ጥቅም የለውም። ማለቴ ጥቅም ካለው ሰው ጋር ላይክ ምረጡ። ከእንደዚህ አይነት ሰው ጋር በሆን እንደዚህ ነገር ይፈጠራል። አትሊስት ስታወሩት ስታናግሩት ሰላም የሚሰማችሁ ሰው፣ አብራችሁ መስራት የምትችሉት ሰው፣ አብራችሁ የሆነ ነገር መፍጠር የምትችሉት ሰው፣ ወደ ጥሩ መንገድ የሚወስዳችሁ ሰው፣ የማታውቁትን ትምህርት የሚያስተምራችሁ ሰው፣ የሆነ መንገዳችሁን ብቻ በቀና መንገድ የሚወስድ ሰው፣ ስነ ስርዓት በጣም ያለው ሰው፣ ፈጣሪን በጣም የሚፈራ ሰው። ይሄን ሁሉ ደግሞ ኳሊፊኬሽን አሟላለሁ ስትሉ ሲጀምር ብዙ ጓደኛ አይኖራችሁ። ምክንያቱም ብዙ ጉድለት አለ የሰው ልጅ ላይ፣ እኔም ላይ ጉድለት አለ። ግን በጣም ጉድለት ካለውና ትንሽ ጉድለት ካለው ጋር የሚገናኝ ነገር አለም። ጉድለቱን ለማስተካከል ደግሞ የሚሯሯጥ ሰው አለ። ሶ ብዙ ሰራውንዲንግ አለማብዛት፣ ጓደኛን መቀነስ፣ ከዛ ቤተሰብ አለ፣ ከዛ የራሳችሁ ሃይማኖት አለ። ይሄን እያደረግን እንግዲህ ሶሻል ላይፋችንን ባላንስ ማድረግ። ኦኬ ሶ ወደ ቢዝነስ ስገባ ደግሞ ላይክ ከተመረኩኝ አይ ቲንክ አመት ከምናምን ይመስለኛል እና ተመርቄም ወደ ማርኬቲንጉ ስራ ነበር የገባሁት which is ሴልስ ያልኳችሁን እየሰራው ነበር ቀደም ብዬ። ቀጥሎ ሶሻል ሚዲያዬን ማኔጅ እንዴት ማድረግ እንደቻልኩ አወቅኩበት። እዛ ሆኜ እንግዲህ ተማሪ ሆኜ የራሴን ሶሻል ሚዲያ ማኔጅ አድርጌ ጥሩ ፎሎወር አስገኝቻለሁኝ። ጥሩ ኤንጌጅመንት አለው። አንድ ነገር ሳስተዋውቅ ሰዎች ይገዙታል። ያ ማለት ውጤታማ ነው ማለት ነው። እሱን ይዤ ለተለያዩ ድርጅቶች እንዲህ ብሰራላችሁ እንዲህ ብሆን ብዬ ፕሮፖዝ ማድረግ ጀመርኩኝ። ለማስታወቂያ የሚጠሩኝን ሰዎች ላይክ የኔን ፊት ብቻ ፈልገው ሲጠሩኝ እንዳልኳችሁ ያቺን እውቀት በመጠቀም ማርኬቲንግም ተምሬም አይደል እሷን እውቀት በመጠቀም እንዲህ ባደርግላችሁ ስለ ፕሮዳክት፣ ስለ ፕራይስ፣ ስለ ፕሮዳክሽን፣ ስለ ፕሌስመንት ብዙ ነገሮች ማርኬቲንግ ተማርኩ፣ አወቅኩ። ከዛ ሶሻል ሚዲያ ደግሞ በእጄ ደግሞ ያለችዋን ነገር ደግሞ እንዴት እንደምሰራው አወቅኩኝ። ተመርቅ ያለው ማርኬቲንጉን አውቀዋለሁ። ሶሻል ሚዲያው ኤክስፒሪየንስ አለኝ። ላይክ መልክሽን ብቻ ተጠቅመን ፎቶ አንስተን ወይ ቲቪ ማስታወቂያ ወይ ቢልቦርድ ሲሉኝ ማርኬቲንግ ልስራላችሁ የሚል ደግሞ ኦፈር ማቅረብ ጀመርኩኝ ማለት ነው። በዛ ነው እንዲህ አሁን የምታዩት ዲጂታል ማርኬቲንግ እንሰራለን የሚሉት የምታውቋቸው። እሱን እኔ እንግዲህ የዛን ስመረቅ ነው የጀመርኩት። በዛ ነው ሞር ወደ ቢዝነስ የገባሁት። ከዛ ወደ ሶሻል ሚዲያው በደንብ ፑሽ ማድረግ ጀመርኩ። ልክ ኮሮና ሲመጣ ይመስለኛል ብዙ ሰው ሶሻል ሚዲያ መጠቀም ጀመረ። ወደዛ መግባት ጀመረ። እንዲሁም ከነዚህ ሁለት ድርጅቶች በፊት ሊዲያና ኦንላይን ሾፒንግ የሚባል ነበረ፣ የጌጣጌጥ መሸጫ። የመጀመሪያ ስራዬ እሱ ነው። እቃ ጌጣጌጦችን አስመጣሁኝ፣ ሸጥኩኝ፣ ትርፍ ማግኘት ጀመርኩ። የፈረንጅ ልብሶችን ምናምን ጌጣጌጦች ብዙ ነገሮችን መሸጥ ጀመርኩኝ። ትርፋማ ሆነ፣ በጣም አሪፍ ሆነ። ከዛ ባይ ዘ ዌይ ችግር ነው መላ የሚያመጣው። ችግር ሲያጋጥማችሁ ነው ወደ ትልቅ ጥሩ መንገድ የሚወስዳችሁ። ችግር ሰው ሲያጋጥመው አይማረር ባይ ነኝ። ኦፍኮርስ ሰው ነን፣ ኢሞሽናል ያደርጋል፣ ያስከፋል ምናምን። ግን ችግር ሲያጋጥማችሁ የሆነ ደስ የሚል ደግሞ ብራይት ፊውቸር ያለው ነገር እግዚአብሔር ሊሰጣችሁ ነው። 100% ከ100% በላይ እኔ ምስክር ነኝ። ምክንያቱም
ያንን ኦንላይን ሾፒንግ በምሰራበት ሰዓት ላይ አይ ቲንክ 1-2 ዓመት ሰርተናል። ከዛ ሪሴል ማድረግ ጀመርኩ እቃዎችን። ያ ኦንላይን ሾፒንጉ እንዳለ ሆኖ የወገብ ላይ የሚታሰሩ ቦርጭ የሚቀንሱ ምናምን የሚል ደግሞ ከጀርመን ሀገር ካምፓኒዎች ጋር ተፈራርሜ እሱን ደግሞ መሸጥ ጀመርኩ። ማስታወቂያው እንዳለ ነው። እነዚህን ድርጅቶች ስከፍት በጣም ተሯሩጬ ነው ይህንን ገንዘብ አምጥቼ ወደ ካምፓኒ ለመቀየር የቻልኩት። ያንን ቢዝነስ ሰራሁኝ ወደ ሽያጭ፣ ከዛ ወደ ሪሴል ማድረግ ጀመርኩኝ። ከዛ የምታስታውሱ ከሆነ አይ ቲንክ ዛሬ 2 ዓመት ወይ 3 ዓመት እንትን በጣም ከበደ፣ እቃ ማስገባት ከበደ ወደ ኢትዮጵያ ጉምሩክ ምናምን። ምክንያቱም ሰው ኦንላይን ሾፒንግ ማወቅ ጀመረ፣ ብዙ ሰው መሸጥ ጀመረ። ስትራግል ሆነ መጥቶ ትርፉ ራሱ ሊመጣ አልቻለም። የሆነ ሰዓት ላይ ተንገጫገጭ። ምክንያቱም የዶላር ቫሊዩ ሌትስ ሴይ በዛን ሰዓት አይ ቲንክ 40 ብር 50 ብር ገዝተሽው ልክ ሺፕመንት 15 ቀን ምናምን 20 ቀን ደርሶ ሲመጣ 60-70 ብር ይሆናል። ትርፉን ይወስደዋል። ከዛ ደግሞ ጉምሩክ ጋር ይያዛል ምናምን። በቃ አይቻልም። የሚቻል ነገር አለ፣ ማይቻል ነገር አለ። አይቻልም። ባይ ዘ ወይ አይቻልም ስለተባላችሁ አይቻልም አይደለም። ደግሞ ንግድ ፍቃድ አውጥታችሁ ምናምን ማስገባት ሀስሉን ከመረጣችሁት ይቻላል። ግን ኢንስቴድ ኦፍ ዳት ኢምፖርት ማድረጉ አይደል የከበደው? ለምን ኤክስፖርት አናደርግ? ችግር ሲፈጠር ወደ መፍትሄው ነው የምንሄደው። የዲዛይኒንግ ፍላጎት አለኝ። 9ኛ ክፍል ጀምሮ ነው ስኬች የማደርገው። የአሻንጉሊት ልብስ መስራት ምናምን፣ ለራሴ ስኬች ማድረግ ምናምን ደስ ይለኛል። ከዛ ለምን ያ ማምጣት ከሆነ የሚከብደው ለምን ከዚህ ሀገር አናስወጣም ወደሚል መንገድ ገባሁ። ከዛ ነው ወደ ሀበሻ ልብስ የገባሁት። ኦንላይን ላይ ጀመርኩት። ዲዛይኖቼ በጣም ባይ ዘ ወይ እኔ ራሴ አምነውኝ ነው እነዚህ ሰዎች ገዝተው የሚለብሱት እላለሁ። ማለት የልጅ ካያቸዋቸው በጣም ሲምፕል ናቸው፣ የእኔ ኮምፎርት የሚሰጡኝ ናቸው ምናምን። በዛን ሰዓት ደግሞ ሞር ኮምፎርታቢሊቲ እና አፎርዳቢሊቲ ላይ ነበር ፎከስ ያደረግኩት። አሁንም መማር ይጠቅሞኛል። እንዴት ፕራይስ እንደሚወጣ፣ ቶታል ኮስቱ ምንድን ነው፣ ፕሮፊቱ ምንድን ነው፣ ፕሮዳክቱ ምንድን ነው፣ እንዴት ነው ከሆልሴል የምትቀበሉት። መማር ጥቅሙ እዚህ ጋር ነው። ስለዛ እሷን ምድር ላይ ማውረድ ጀመርኩ ማለት ነው። ከዛ ከዚህ ለኛል 11 ሰዓት ተነስቼ ሽሮ ሜዳ ሄድኩ። ማስክ ምናምን አድርጌ ሙሉ ማርኬቱን አጠናሁት። ኦኬ አልኩ። ከዛ የሚሸጡ ሰዎች እንደዚህ አልነበረም። ባይ ዘ ወይ እንደዚህ አይነት ውድድር አልነበረም የሀበሻ ልብስ ላይ። ከዛ ኦኬ ድሮም የሀበሻ ልብስ ሲሰሩልኝ I want it to be modern እላቸዋለሁ and comfortable like ሀበሻ ልብስ ሲባል ድሮ ተጎትቶ ተጨንቀን ለበዓል እስከምናወልቀው እሱን አልፈልግም። በቃ ፈታ ማለት ነው የምፈልገው ነው የምላቸው። እሱን ለምን አላመጣውም? I have to be unique። ደግሞ ዩኒክ ሴሊንግ ፖይንት ምንድነው? እሱንም ተምሬያለሁ። እሱን አገናዝቤ ማርኬት አጠናሁኝ፣ ጀመርኩት ማለት ነው። ሰፊዎችን ተዋወቁ ማለት መርካቶ ያልሄድኩበት የለም። በደንብ ነው ያጠናሁት የገበያውን። ከዛ ነው የራሴን ዲዛይን ስኬች አረኩኝ፣ ነገርኳቸው፣ መጣ። ኦንላይን ላይ መሸጥ ጀመርን፣ ትርፍ ማግኘት ጀመርን፣ ካምፓኒውን ተከፈተ ማለት ነው። ግን ሁልጊዜም መጀመሪያ ማርኬቲንግ ካምፓኒውን የተከፈተው፣ ከማርኬቲንጉ በኋላ ነው ሊዲያን አበሻ የተከፈተው። ሁልጊዜም አንድ ነገርን ስትከፍቱት አላውቅም የሌላውን ሰው የራሴን ላውራ፣ ሁሉንም ነገር ስከፍተው ኖሮኝ አልከፈትኩት። የማርኬቲንጉንም የቀጣይ 3 ወር የቤት ኪራይ ሳይኖረኝ ነው የከፈትኩት። እግዚአብሔር ያውቃል እንዴ ማለት ታዲያ እስከመቼ ትጠብቃላችሁ እስከሚሞላ? አንድ ነገር ልታሟሉ ስትፈልጉ ይጎላል። ነገ ዋጋው ተቀይሯል። ቆጥባችሁ የሆነች ጋር ስትደርሱ ነገ ይሄ ሸሽቶ እንዲሁ አብረን መሸሻችን ነው። ስለዛ ኦፍ ኮርስ አሁን ትክክለኛ ቢዝነስ ሰው ጋር ሄደን አላውቅም ምን ብሎ ሊመልስልን እንደሚችል፣ ግን አትሊስት የሆነ የ1 ዓመት ምናምን ሊያስፈልጋችሁ ይችላል ቢዝነስ ስትከፍቱ። በእኔ ግን ልክ ማርኬቲንግ ኦፊሱን ስከፍት የ3 ወር የቤት ኪራይና ቤት ዕቃ ማሟላበት ነበረኝ። ከፈትኩት። ቀጣይ 3 ወር የቤት ኪራይ የለኝም፣ ግን እግዚአብሔር አምጥቶ የዓመት ነው የዘጋው በዛ 3 ወር ውስጥ። አበሻውንም ትዝ ይለኛል ኢቨን ኢንቴሪየር ዲዛይን ማሰራበት አልነበረኝም። ከስተመር ነበረኝ። በዛች ገንዘብ ተከራየሁኝ ቤቷን በራሴ ከፒንትረስት ላይ አውርጄ። የልጅ ቤት ነበር የሚመስለው ባይ ዘ ወይ ብር ቢከዛ አልነበረኝም፣ ግን የለኝም ብዬ እስከሚሞላልኝ ግን ብጠብቅ ዛሬም አይከፈትም እሱ ቤት እውነት ለመናገር። ሰራን ማስታወቂያ አይ ቲንክ በ3 ወር በ4 ወር አሽጌው እንደኔ ያደረገ ያለ አይመስለኝም። በከፈት በ3 ወር እድሳት ብዬ እንደ አዲስ ኢንተሪየር ዲዛይኑን ቀይሬ አዲስ ቤት አደረኩት ማለት ነው። ከዛ አሁንም እግዚአብሔር ተጨመረበት፣ ደግሞ እየሰራን ነው። እነዚህ ካምፓኒዎች እንዲህ ነው የተከፈቱት። ካሚንግ ሱን ደግሞ አንድ ትልቅ ካምፓኒ ስቴይ ቲዩንድ። አሁን 2 ዓመት ሆነን እና የመስከረም 1 ነው
ሲከፈት ላይክ እንዲሁም በጣም እንትን ብሎብኝ አልደርስ ብሎኝ እንዳልኳችሁ በፒንትረስት የተሰራ ቤት ነው ምናምን ጳጉሜ 3 ነው የቲንክ ማስታወቂያ ጳጉሜ 2 ይመስለኛል ማስታወቂያ የተለቀቀው። ከዛ መስከረም 1 ያው ዝግ ነው አዲስ ዓመት አይደል ለዛ ነው የተዘጋጀውና ትዝ ይለኛል 2 ማስታወቂያ ሰራን 3 4 5 3 ቀን ነበር የነበረችን ሙሉ ነው ያለቀው። ኢማጂን እንደዛ ይሆናል ብላችሁ አታስቡም አይደል? እግዚአብሔር ያውቃል እምላችሁ ለዛ ነው። እንደገና ደግሞ ነገሮች ይሄኛውም አላቅም ማለት ይሄ የኔ ፐርስፔክቲቭ ነው ለሰዎች እንዴት አድርጌ እንደማስረዳው ባላውቅም ሲሆኑ እናስብበታለን ባይ ነኝ እኔ አላቅም የናንተን አላቅም ግን ነገር ሲደርስ እናስብበት። አሁን የቤት ኪራይ ላይ እስኪ ይድረስ ቀን ነው የሌለ መክፈል ማችበት ቀን ይድረስ። እግዚአብሔር እስከዛ እንዴት ዝም ይልሻል? ኦፍኮርስ የሆነ መንገድ ይታያል። ከዚህዛ ጋር በ24 ሰዓት ውስጥ እኮ አንደርስም የሆነ ሰው ቢልሽ እስኪ እንጀምረውና እንደማንደርስና እንደምንደርስ አብረን የምናየው ይሆናል እንጂ አልደርስም ብዬ እዚህ ቁጭ ካልኩኝ መቼም እንደማልደርስ ነው የሚቀረው። ነገሮች ቤትም በጣም ነው የሚስቁት። እባክሽ ነገሩ አብረን ምን ይሆናል ሲደርስ ምን ይሆናል እስከዛ ለምን እንጨነቃለን? ከቻልነው መስራት ነው። ከዛ ደግሞ እንዳልኳችሁ እግዚአብሔር አለ ካለን እግዚአብሔር አለ ሁሌም። ድርጅትን ማስቀጠል በጣም ከባድ ነው። ግን በጣም የሚገርመኝ ነገር እኔ ድርጅት ማስቀጠል አይደለም የሚከብደኝ ሌላ አንድ ድርጅት ላይ አንድ ድርጅት ከፈትኩ አይደለ ሌላ ሶስተኛ ድርጅት ስከፍት አንደኛውን ድርጅት አዳላለሁ ላይክ አንደኛው ላይ ብቻ ፎከስ አደርግና አንደኛውን ረሳዋለሁ። የዛ አሁን ችግር እንደውም ብዬ እኔ የሆነ ሰው የራሱን ኤክስፒሪየንስ ቢሰጠኝ ብዬ የምፈልገው ፖይንት ነው ይሄ። ማኔጅመንት ላይ ኦፍ ኮርስ ጥሩ ነኝ ብዬ አስባለሁ። ከዛ የተነሳ ነው አብሮኝም ከሚሰሩ ሰዎች ጋር ያለኝም ሪሌሽን በጣም ላይክ እኔ ጋር የሚሰራ ሰው እነሱ አብረውኝ የሚሰሩ ሰዎች ቢናገሩ ደስ ይለኛል። ምክንያቱም በጣም በፍቅር በጣም በመከባበር በጣም በቃ ሪስፔክትፉሊ በጣም መስመር ባለው መንገድ ነው የምንነጋገረው የምንሰራው። ከኔ ጋር አሁን እኔ እንጃ ሁሉም ብዙ አመት ነው ከኔ ጋር የሰሩት። ልክ ሾፑ ተከፈተ 1 አመት ተሰራ። ከዛ አንድ ሰው ገባ ኦልሞስት አሁን 2-3 አመት አብራኝ ነች። ቪዲዮግራፈሪውን 1-5 አመት አብረን አልሰራንም። አሁን እሷ የምትቀርጸኝም የኔ ልጅ ናት። 1-3 አመት አልሰራንም። አንድ ስራ ከኔ ጋር ሞተረኛ 1-5 አመት። እውነት እኔ ጋር ሰው ከገባ በፍቅርና በሰላም አሁን እንደው አብረውኝ ያሉት እዚህ ጋር እንኳን ያሉት ሰዎች ከኔ ጋር በጣም በሪስፔክትፉሊ በሆነ መንገድና ሰው አሰሪና ሰራተኛ ሳይሆን ያ የመስሪያ ቦታው ህሊናውን ራሱ ወቅሶት የራሱ ቤት መስሎት እንዲሰማው አድርጌ ነው አንድ ሰው ከኔ ጋር እንዲሰራ ማደርገው እንጂ አንተ እኔ ጋር ትሰራለህና እንደ ወደዛ ሁን ወደዚህ ሁን አይደለም። እሱ ከኔ ጋር ስለሚሰራ የተሻለ ውጤት ብናመጣ የተሻለ ቦታ እንደምንደርስ አምኖ እንደራሱ ስራ አብሮኝ ይሰራል፣ ኤክስፒሪየንስ ይወስዳል። እንደዛ ነው የምንሰራው። ማኔጅመንት ላይ ጥሩ ነው፣ ግን አንደኛውን ካምፓኒ ተከፍቶ ሁለተኛው ጋር ስትሄዱ ለአንደኛው ታዳላላችሁ። እኔ አሁን እየደረሰብኝ ያለው አሁን ሌላም ከእግዚአብሔር ጋር 3ኛ ካምፓኒ እየከፈትኩኝ ነው ያለሁት። ስለዛ ኢትስ ኦልሞስት ደን፣ ግን ደግሞ እነሱን ደግሞ አዳላሁ እንደ ወደዚህ ደግሞ ላለሁኝ ሶ ባላንስ ማድረግ ነው እኔ አሁን ፐርሰናሊ ብትጠይቀኝ የከበደኝ እንዴት ነው ሁሉንም ማስኬድ የምችለው የሚለው ነው እንጂ ማኔጅመንቱ ላይ ቤዝድ ኦን ዘ ቢዝነስ እንዴት ነው እንዲያወጣ የምትፈልጉት ፕሮፊት። እና ደግሞ ብዙ ጊዜ አይ ቲንክ ያሰሪ ችግር ብዬ የማስበው እሱ ስለከፈተው እሱ ኦን ስላደረገው ስራው የሚሄድ ይመስለዋል። እዛ ውስጥ የሚሰሩት ሰዎች ናቸው ወይ ስራው እንዲሄድ ማድረግ የሚችሉት። ስራው ጥሩ እንዲሆንም መጥፎ እንዲሆንም አብሮሽ የሚሰሩት ሰዎች ናቸው ኃላፊነት እጃቸው። ብቻሽን የትም አትደርሽም፣ ምንም አታመጭም። እኔ 2 እጅ አለኝ፣ ያንቺ 2 እጅ አለሽ፣ ጭንቅላትም የኔ ጭንቅላት ያንቺ። አብሮሽ የሚሰሩት ሰዎች እኔ አሉ ምስክር ናቸው። ተቆጡኝ እላቸዋለሁ እኔ ችግር ሲኖር። እንግዲህ አለቃ ሲቆጣ ነው የምታውቁት አይደል? ተቆጡኝ እናንተ ይኸው እኔ ሰነፍኩ እዛ ላይ ፎከስ አድርጌ ቤታችሁ አይደል እንዴት እንዴቱ ያውቃሉ አብሮኝ ነው የሚሰሩት። እና ምን ነው ጠፋሽ ነው ይሉኛል። እኔ ሁሌ ጎበዝ ነኝ ብሎ ማሰብ የሰው ልጅ ችግር ነው ብዬ አስባለሁ። ችግር ካለ የሆነ የመላላት ጉዳይ ካለ ፎከስ የማድረግ ጉዳይ ችግር ከተፈጠረ ሌላ ሰው እንዲረዳችሁ እርዳታ መጠየቅ ምንም ማለት አይደለም። ስራ ላይ አብራችሁ ከምትሰሩት ሰው ጋር ሪስፔክትፉሊ መስራት፣ ላይን መኖር፣ መስመር መኖር፣ ከዛ ደግሞ ስራችሁ ላይ ፎከስ አድርጋችሁ ማግኘት የምትፈልጉትን ውጤት ለማግኘት በደንብ መጣር ማለት። እኔ እንግዲህ ያው ሞዴሊንግ ምንትነው ደረጃዎችን ነግሬያችኋለሁ እንዴት እንደመጣሁኝ ምኑ ጋር እንደደረስኩ እስካሁን የተጫወትናቸው ውስጥ ልክ ሶሻል ሚዲያ ኢንጌጅመንት አሪፍ መሆን ሲጀምር which is የራሴ ማንነት፣ የራሴ ብራንድ፣ የራሴ ፐርሰናሊቲ እና
ሊዲያና አንድ ሩም ውስጥ ዋኬን ስታደርግ የሚሰማችሁ ስሜት ስታልፍ እቺ ልጅ እኮ ብላችሁ የምታስታውሱት ነገር እሱ ብራንዲንግ ይባላል። just ለራስሽ የሰጠሽው ብራንዲንግ ነው። ሰዎች የሚመለክ እኔ ነኝ ያልሽው ነው ሰዎች ነሽ የሚሉሽ፣ ግን ከድርጊት ጋር አብሮ ሆኖ ነው ይሄ ነገር መሆን የሚችለውና ያንን ብራንዲንግ ራሴ ላይ የሰራኋቸው ስራዎች አሉ፣ የቀድሞ ስራዎቼ ውጤቶች ብዙ ነገሮች አሉ። ሎካል ክላይንቶች አሉኝ፣ ግን ቀስ እያለ የኔ ስራ ወደ ኢንተርናሽናል እየገባ መጣ። ራሳቸው ኢንተርናሽናል ክላይንቶቹ ነው ሪች አውት የሚያደርጉኝ። አሁን ያንቺ የዱባይ ቱሪዝምን አሁን እሱን በጣም ትልቁ የሰራሁት ስራ ነው። ላይክ እስከዛሬ ከተሰሩት ውስጥ ኖርማሊ በጣም ብዙ ሎካል ክላይንቶች አሉኝ፣ ከነሱ ጋር ሰርቻለሁ። ወደ ኢንተርናሽናል ግን ስንገባ እንደነ ጆኒ ዋከር እንደነ ትራንስፈር ግራቲስ፣ ከዛ አሁን ዱባይ ቱሪዝም አለ፣ ከዛ ቴክኖም ኢንተርናሽናል ካምፓኒ ከቴክኖም ጋር ሰርቻለሁኝ። ያንጎ ኢዝ ኢንተርናሽናል ካምፓኒ ያንጎም ጋር ሰራለሁኝ። ዱባይ ቱሪዝም ኢዝ ኢንተርናሽናል ካምፓኒ። ብዙ ኢንተርናሽናል ካምፓኒዎች አሉ አሁን እንኳን ገልጬ መጥራት የሚከብዱኝ ማላስታውሳቸው እና ከነሱ ጋር ስሰራ ብዙ ልምዶችን አግኝቻለሁ። ልክ ግን የዱባይ ቱሪዝም ኢማጂን አንድ አገር አምኖባችሁ ሀገሬን አስተዋውቁልኝ ብሎ ከሀገራችሁ ወስዶ ኢትዮጵያዊት አንድ፣ ሳውዝ አፍሪካ አንድ፣ ኬንያ አንድ፣ ሶስታችን ነበር ካምፔኑን እየሰራን የነበረው እና በጣም ታዋቂ የሚሰሩ ሰዎች በሀገራቸው በጣም ታዋቂ እና እዛ ጋም ያሉት ሰዎች እንዲሁም 50-60 አልሽኝ፣ እኔ ቆጥሬ የደረስኩት 100 ላይ ነው። 100 ላይ አቆምኩኝ። ይሄ ቢሃይንድ ሲን ነው የምላችሁ። ካሜራ ውስጥ ያለ ነው እኛ 3 አለን። ከዛ ደግሞ አጋዥ ደግሞ አክትረሶች አሉ ከኋላ ምናምን አክተር አክትረሶች። ከካሜራው ጀርባ 100 ሰው ከሆነ ምን አይነት ስራ ሊሆን እንደሚችል አስቡት። እሱንም ቆጥሬ አልጨረስኩትም፣ አልችልም መሄድና አቆምኩት። በጣም ትልቁና በህይወቴ የሆነ የምትመኙት ነገር የለም እግዚአብሔር የምመኘውን ነገር ያሳካልኝ ትልቁ ፕሮጀክት እሱ ነው ብዬ አስባለሁ። ስራዎቹንም ካያችኋቸው በጣም ቆንጆ፣ ለኔም እግዚአብሔር ደግሞ ያለው ብራንዲንግ ላይ ራሱ ጨመረበት ማለት ነው። ከነሱ ጋር መስራቴ ለኔም በጣም ትልቅ አስተዋጽኦ አድርጎልኛል። በጣም አሁን የኢትዮጵያ ማስታወቂያ ስንሰራ ከነሱ የተማርኳቸው ነገሮች አሉ። በየሄድኩበት ግዴታ ስክሪፕቶና ወረቀት ይዘን ትምህርት ቤት መግባት ሳይሆን አብረውን ከሚሰሩ ሰዎችም እንማራለን። እንዴት ዳይሬክት እንደሚያደርጉ፣ እንዴት ሙድ ቦርድ እንደሚዘጋጅ፣ ስክሪፕት እንዴት አድርገው ዳይሬክተሩ እንዴት እንደሚያስጠና፣ እንዴት ያሁላ ሰው እንግዲህ መመገቡ ብቻ ስራ ነው። ባይ ዘ ወይ የየራሳችን ትሬል አለን which is ሳሎን ያለው ልብስ መቀየሪያ ያለው መታጠቢያ ሜካፕ መስራ ለሶስታችንም አንዳንድ ትሬል ተሰጥቶናል። እዛ ውስጥ ነው እንትን የምንለው። እነዚህን አስቡት እንግዲህ እኛ ሀገር በኢንተርናሽናልም ደረጃ በጣም ከባድ ነው ሶስታችን እንደዛ ማድረግ። ከዛ ያሁላ ሰው there is ቡፌ ተደርጎ ኢማጂን ምሳ ሰዓት፣ ቁርስ፣ እራት እየተባለ እንደ በቃ የሆነ ሌላ ዓለም ውስጥ እንደገባሁ ነው የቆጠርኩት። ከዛ ስራዎች ላይ በምን ያህል የሰዓት አጠቃቀም እንዴት እንደሚጠቀሙ፣ በምን ያህል ፍጥነት እንደሚሰራ፣ ምን ያህል ኳሊቲ ላይ እንደሚጨነቁ። አሁን የራሴ እዛ ጋር ዳይሬክት ስደረግ ስራውን ስሰራ የተማርኩት ፐርሰናል ትምህርት አለ፣ ግን ደግሞ ማርኬቲንግ ካምፓኒ አለ፣ ማስታወቂያዎችን ፕሮዲውስ አድርጌ እሰራለሁ። ለሱም ጠቅሞኛል እንዴት ነገሮች እንደሚሰሩና እግዚአብሔር እንግዲህ እንደዚህ አይነት ትልቅ ደረጃ ላይ አድርሶ አንድን ሀገር እንድታስተዋውቂ እድል ሰጥቶ ሲያበቃሽ በጣም ደስ ይላል። እንዴት አገኘሹ ደግሞ ለሚለው ጥያቄ ከዚህም በፊት ተጠይቄያለሁ። ምክንያቱም የተለመደ ሳይሆን ይሄ እኔ እንጃ there's possible ከዛ improbable there's impossible it's impossible አይደል? the thing is not possible። እኔ አሁን ታየው አሁን ሳይሆን የዛሬ 2-3 ዓመት ሊዲያ እንዲኮት ሰራለሽ አረዞር በይ እንዴ ያምሻል እንዴ ልልሽ ነው የምችለው። ፕሮባቢሊቲ የለውም ከኢትዮጵያ ተነስተሽ ወጥተሽ ያንኔ መስራት እና እንዴት ሳይዩኝ እላለሁኝ። እና ራሳቸው ናቸው እኔ ኢሜልም አድርጋውልኝ ራሴ አይቼ ተነጋግሬ ወደ ስራው የገባሁትና እግዚአብሔር ይመስገን። ይሄ ነው እንዴት መረጡሽም ለሚለው ሄጄም ጠይቄያለሁ። ላይክ እኔ ግን ይሄ ቦታ ይገባኛል አይነት ከዛም I was surprised እንዴት አልኳቸው። በቃ ቶፕ 10 ማለት ወይ ዝም ብለው አይደለም ይመርጡት። በጣም ትልቅ ካምፓኒ ነው፣ አገር ነው የምናስተዋውቀው፣ እቃ ወይ ሰርቪስ አይደለም፣ ፕሮዳክት ኦር ሰርቪስ አይደለም። ባክግራውንድሽ ተጠንቶ ማናት ምንድናት አካሄዷ እንዴት ነው። ምክንያቱም የኮንትራቱ የ1 ዓመት ስለነበረ ሳውዝ አፍሪካ፣ ኬንያ፣ ኢትዮጵያ፣ ዱባይ አይ ቲንክ ወደ 7 ሀገሮች ላይ ስክሪን ላይ ይተላለፍ ነበር፣ እኛም ጋር ይተላለፍ ነበር።
ካያችሁት ፌስቡክ አድ ላይ ካያችሁት ምናምን እና በጣም ትልቅ ነው ያ ማለት የኔ ማንነት በዛ ጋር በጣም ቫልዩ ያደርጋል ትንሽ ነገር እንኳን ችግር ብትኖር ኦር ሶሻል ሚዲያ ላይ ይሄ ያለ አይደለም ስማችሁን የሚያጠለሽ ተግባር ብትፈጽሙ የማይሆን ቦታ የሚገኝ አይነት ሰው በሆን ኖሮ ያ ካምፓኒ እኔን ሰሌክት አያደርገኝም ሰዎች እኔን የሚመለከቱበትን መንገድ አጥንቶ ኢትዮጵያ ውስጥ ማን አለ ተብሎ ከቶፕ 10 ቶፕ 3 ገብቼ ከቶፕ 3 ነምበር 1 ተብዬ ነው የተመረጥኩትና እግዚአብሔር ይመስገን ይሄን እድል እግዚአብሔር ስለሰጠኝ ግን ራሳችን ላይ አሁን ይሄንን የአብሮ ከዱባይ ቱሪዝም ጋር ከመስራቱ ምን እንማራለን ሰው ራሱ ላይ ፎከስ ማድረግ እንዳለበት የራሱን ብራንድ ቢልድ ማድረግ እንዳለበት እንደሚቻል ማየት ማሳየትና አክሽን ይሄ ተግባር ወስዶ ተግባር ላይ መዋል እንዳለበት እና ደግሞ እኔ ምን አላለው መሰላችሁ ነገሮችን ሰው አሁን ራሴን ከሰው ጋር አላወዳድርም ራሴን ከራሴ ጋር ነው ማወዳድረው ወደፊት ከምትመጣው ሊዲያና ጋር ነው ትግሌ ግን ደግሞ እዚህ ምድር ላይ ሲኖሩ let's say መኪና የፈጠሩ ፕሌን የፈጠሩ አይደል መብራት የፈጠሩ ሰዎችን ተመልከቷቸው ነው እነሱ የቻሉት እኛ ምን ያቀተናል እነሱ እጅ አላቸው እጅ አለን እግር አላቸው እግር አለን ጭንቅላት አላቸው አለን ክንፍ የላቸው ምንም የተለየ ተፈጥሮ እግዚአብሔር አዳልቶ አልፈጠረላቸውም እነሱም ሰው እኛም ሰው ሆነን እዚህ ምድር ላይ ተፈጥረን የሆነ ነገር መፍጠር አለመቻል ያሳዝናል እና አሁን መሳተፍን ብቻ ሳይሆን ነገሮችን የማድረግ የመፍጠር የሆነ ነገር ክሬት የማድረግ በራሳችን ስኬታማ መሆን እንችላለን ለምን እነዛ ሰዎች ያደረጉት እኛ ያቀተናል ብለን ማመን የለብንም የሞዴሊንጉ ላይ አወራን ስለ ማርኬቲንጉ አወራን አሁን ስለ ዲዛይኒንጉ ነው የምናወራው ዲዛይኒንግ ከተጀመረበት አመት ሳይሞላው ነው ደግሞ ይሄኛውን ምድል ማግኘት የቻልኩት አይ ቲንክ ከ30 በላይ አፍሪካ ሀገራቶች የተሰባሰቡበት አፍሪካ ሴሌብሬትስ ኤንድ አፍሪካ ዩኒየን ያዘጋጁት ፋሽን ሾው መድረክ ነበር ይሄንን እዚህ ላይ ስሳተፍ ስራዎቻችንን ነው ያቀረብነው ብቸኛዋ ኢትዮጵያዊት እኔ ነበርኩኝ አገሬን ወክዬ የምወዳደረው የተለያዩ ባለስልጣናቶች የተለያዩ ፋሽን ዲዛይነሮች እነዛ 30 ምናምን ከተለያዩ አፍሪካ ሀገራት ላይ የመጡ ሰዎች ምን አይነት ትምህርት ሊሰጡኝ እንደሚችሉ አስቡ ብዙ ጊዜ የሚሄድበት ቦታ ላይ ምን እንደምማር ነው ማስበው ምን አይነት ስኪል እንደምወስድ ነው ማስበው ስራዬን ላሳይም ቢሆን ግን at the same time there is future there is another day so you have to see you have to learn ከናንተ ጋር የሚሻል ሰው so የዛንም ጊዜ ራሴን በደንብ ያስተማርኩበት ወቅት ነው የመጀመሪያ ፋሽን ሾይም ነው ራሴንም ፕሮሞት ያደረኩበት መንገድ ነው ምንድነው እንዴት እንደዚህ አይነት እድል ልታገኝ ይቻልሽ አሁን ብዙ ሰው ምን ይለኛል እንዴት you have to be somebody እንዴት የሚለውን መልስ ለማግኘት አንድ ሰው የሆነ ሰው መሆን አለበት ማለትም እኔ እንትና ነኝ ብሎ ራሱን መግለጽ የሚችል ሰው መሆን አለበት ብዬ አስባለሁ በሆነ መንገድ ሰዎችን የምትጠቅሙ ሰዎች መሆን አለባችሁ እኔ አሁን በዛን ሰዓት በማስታወቂያ መጥቀም እችላለሁ በማርኬቲንግ መጥቀም እችላለሁ በኮንሰልተንሲ መጥቀም እችላለሁ ቲሙን በማልበስ መጥቀም እችላለሁ ተጠቃሚ ብቻ ሳይሆን ጠቃሚም የምንሆን ትውልድ ያርገን ፈጣሪ ምክንያቱም አሁን እንደኔ አስተሳሰብ የተለያየ ስራ ይሰራል አካውንታንት ሊኖር ይችላል ኢንጂነር ሊኖር ይችላል እንደኔ ሞዴሊንግ ላይ የሚሰራ አለ አክትረሶች አሉ የተለያየ ዳቦ ጋጋሪም ሊሆን ይችላል የትኛው መስፈርት ላይ ያለ ሰው ኤክሰለንት ይሁን ብዬ ሪኮመንድ አደርጋለሁ ላይክ ስኬት እንደ ሁላችን ትርጉም ይለያያል ስኬት ምንድነው ብትሉኝ ሁላችንም ትርጉሙ ይለያያል ግን በመንሰራበት ዘርፍ መሆን በመንፈልግበት ዘርፍ ኤክሰለንት እና ፌኖሜናል ለመሆን መሞከር የተቻለንን አቅም ለማሳየት መሞከር እውቅናን የሚያመጣው ባይደውይ ስራችሁ ነው ስራችሁ ቆንጆ ሲሆን ዴን ስራ ማን ነው የሰራው ሲባል እንትና የዛን ጊዜ የታወቃችሁ ትመጣላችሁ እንጂ ዝም ብሎ ታውቂ ከዛ ወደ ስራዬ ልመለስ አይነት ዘላቂነት የለውም ከዛ ደግሞ እውቅና ሁሉ ጊዜ ባይደውይ አይሰቅልም አንዳንድ ጊዜ ዝቅም ያደርጋል ትዕቢትንም ያመጣል አለማወቅ ብዙ ነገሮች አሉ አሁን ባለንበት ሰዓት ላይ there is TikTok, there is Instagram, YouTube, different kinds of social media platforms. እነሱን በጣም አተኩራችሁ መጠቀም በጣም ምንድነው የምሰራው ምንድነው ማደርገው ነገ ያሳፍረኝም ወይ ይሄ ነገር በደንብ ነገ ሳይው ኮንፊደንስ የሚሰጠኝ ነው ወይ ሌላ ሰው ሳይማርበታል ወይ የሚለው ነገር እዛ ላይ ፎከስ ማድረግ ከዛ ራሳችሁን ማሳየት የባጤ ቋጡን ዘባርቆ አይደለም ሰርቶ ማሳየት ለምን ምንድነው የምንፈልገው ዘላቂ መፍትሄ አይደለ አሁን ልክ እኔ ጋር መጥቶ እንዴት ይሄን ሰራሽ እንዴት ይሄን እድል አገኘሽ እንዴት I am somebody የሆነ ሰው ነኝ የሆነ ጥቅም መስጠት የምችል ሰው ነኝ
ዝም ብዬ ስጡኝ አይደለም መስጠትም የምችል ሰው ነኝ። ሶ ጊቭ ኤንድ ቴክ አይደለ የኛ ዓለም ላይ ኑሮ እሱን በማሰብ ለሆነ ሰው የሆነ ነገር ማድረግ የምችል ወጣት መሆን አለብኝ ብሎ በደንብ ፎከስ ማድረግ እና የሆነ ስራችሁ ላይ ኤክሰለንት መሆን ስራችሁ ራሱ ወደ እውቅና ያመጣችኋል። ሶሻል ሚዲያ ፕላትፎርምን ደግሞ ስራችሁ የምታሳዩበት ቦታ ላይ አድርጋችሁ መጠቀም። ከዛ ደግሞ ሁላችንም የራሳችን የሆነ ስኪል አለ። ስኪላችንን አትተውት። የሆነ ቦታ የሆነ ሰው ሶሻል ሚዲያ ላይ ጥሩ ነገር ስላሳያችሁ ወይ የሚያምር ነገር ስለተመለከታችሁ ሁሉ ነገር እውነት ነው ማለት አይደለም። ለከቨር እውነት ሊሆን ይችላል፣ ባክግራውንዱ ልክ ላይሆን ይችላል። ስለዚህ የራሳችሁን መንገድ ብቻ በመከተል እንዳልኳችሁ ዳቦ ጋጋሪም፣ አካውንታንቷም፣ አስተማሪዋም ሁሉም ኤክሰለንት የሆነ ብቃት ካላቸው ጥሩ ነገር ላይ መድረስ አቅም አላችሁ ብዬ አምናለሁ። ጥያቄው ሰፋ ያለ ስለሆነ ይጠቅማቸዋል ብዬ የማስበውን መርጬ ልመልስላችሁ። የሰው ልጅ አቅምን ያወቅኩበት ቀን ነው የደነገጥኩት እና እናንተም እንድታውቁት ስለምፈልግ ነው። ሰው ልጅ ሲፈጠር ያው ህፃን ልጅ ሆኖ ዳዴ ብሎ ካደለን ቀስ ብለን ከዛ ወደ መራመድ ምናምን ገባን። ብዙ ፕሮሰሶችን ስቴጆችን አልፈን ነው ዛሬ ጋር ደርሰን ደግሞ ቆመን የምናወራው። ነገውን ደግሞ ከአያቶቻችን እንዳየነው አርጅተን ፀጉር ኖሮ ብዙ ነገር የምናይ ይሆናል። በጣም ኢንትረስቲንግ የሆነ የሰው ልጅ የህይወት ሂደት ነው ይሄ። ግን ሞመንት የአይምሮ ክፍላችንን ስናውቅ በጣም ብዙ ነገሮች ይከፈታሉ ላይፋችን ላይ ማለት ነው። which የአይምሮ ክፍል ማለት አይምሮ በሁለት ይከፈላል። ሰብኮንሺየስ እና ኮንሺየስ ማይንዳችን አለ። ኮንሺየስሊ የምናደርገው ማለት ይሄ ኮንሺየስ ላይ ነቃ ብለን የምናደርገው ነው። which ሰብኮንሺየስ ደግሞ ድብቁ አይምሮአችን ነው። ድብቁ አይምሮአችን ማለት አንድ ነገር በተደጋጋሚ ነግረነው ምን ብለነው ነው እንዲገባ የሚያደርገው። ሰብኮንሺየስ ማይንዳችሁ የህይወታችሁ መንገድ የሚያስተካክለው የሚገለውም ነው። ድብቁ አእምሯችን አለ። ከዛ ደግሞ ኮንሺየስሊ ንቁ አእምሯችን ደግሞ አለ። ነገሮችን ስናደርጋቸው ቀለል ያሉ አሁን የምናወራው ወሬ ሰብኮንሺየስ ማይንዳችሁ ውስጥ ላይገባ ይችላል። ነገር ግን ይሄ ቪዲዮ ወይ ፖስት ሲደረግ ደጋግማችሁ ካያችሁ ሰብኮንሺየስ ማይንዳችሁ ውስጥ ይገባል። ሰብኮንሺየስ ማይንዳችሁ ውስጥ የገባ ነገር አይወጣም። that's the hardest thing. that's why የሰው ልጅ ሲያድግ አትችልም ተብሎ ኮንሺየስ ላይ አይደለም ባይዘው የሚያዳምጠው። ሰብኮንሺየስ ማይንድ ውስጥ የገባ ሰዓት ላይ አልችልም ብሎ ይደመድማል። በቃ በምንም ብትፈልጡት አይችልም። ለምን? ይሄ የአይምሮ ክፍላችን ነው፣ የአይምሮ አቅማችን ነው። የሰው ልጅ አቅም የሚጀመረው የዛኔ ነው። ሶሻል ሚዲያ ላይ የምትመለከቱት መጥፎ ነገር ከሆነ ሰብኮንሺየስ ማይንዳችሁ ውስጥ ይገባል። በድግግሞች ነው ሰብኮንሺየስ ማይንዳችሁ ለይታችሁ የምታስገቡት። ኢትስ ላይክ እንዴት ልበላችሁ፣ ከምስር ውስጥ ድንጋይ እንደመልቀም እንደማለት ነው። እንዲህ ነው ያራግባችሁ አበጥራችሁን አይምሯችሁን መጠቀም ያለባችሁ። አለበለዚያ 1% ፒፕል ነው አይደለ ጥሩ ያን ስኬታማ ፈጣሪ ተጽዕኖ ምናምን የሆነው 99% is not the same as like the 1%. so እንደ 99% ሰው መሆን ከፈለጋችሁ ማይንዳችሁን ቼክ አታደርጉ። 1%ን ግን ሰው መሆን ከፈለጋችሁ ሙሉ የሰው አቅማችሁን መጠቀም ከፈለጋችሁ የነዚህን ሁለት ዲፍረንሶች ጉግል አድርጉት አለ ዩቲዩብ ላይም በደንብ እሱን አዳምጡ። እንዲህ ግን ጀነራል አድርጌ ግን ስነግራችሁ ንቁ አእምሮ አላችሁ፣ ድብቁ አእምሮ አላችሁ። በንቁ አእምሮአችሁ የምትሰሙት ነገር ወደ ውስጥ ላይ ዘልቅ ይችላል፣ ላታስታውሱት ትችላላችሁ። በድብቁ አእምሮአችሁ ውስጥ ግን የተቀመጠ ነገር አይወጣም። ለዛ ነው ከቀን ወደ ቀን እችላለሁ፣ ይሳካል፣ ይሆናል የሚሉ ነገሮችን ማኒፌስት የምናደርገው። እግዚአብሔር ተጨምሮበት ሁሉ ነገር ይሆናል። ብቻዬን እችላለሁ፣ እሱ ገደል ነው የሚከተው። ብቻዬን ይሄ የኔ ፐርስፔክቲቭ ነው። በእኔ ሀሳብ ፈጣሪ አለ፣ የራሴ ሃይማኖት አለኝ። በፈጣሪ ድጋፍ ሁሉ ነገር ይቻላል። ለምን እንዴት እንደመጣው ማላቅ ሰው ሴትዮ ስለ አፈጣጠር ላወራ አልችልም። ፈጣሪ አለ፣ ምንም የማንደራደርበት ምንም አይነት ነገር የማንነጋገርበት ፈጣሪ አለ። ፈጣሪ ያውቃል፣ እግዚአብሔር ያውቃል የሚል ነገሮች ናቸው። ከዛ ግን ፈጣሪ ከፈጠረን በኋላ እንድንጠቀምበት የሰጠን አእምሮ ለይተን ደግሞ የማወቅና ፈንክሽን የማድረግ የማህላፊነት ነው የኛ። አንድን ነገር ለምሳሌ ይሄን ማይክ እንዴት እንደምንጠቀመው ሜቢ እንትን ይኖረዋል አይደለ? ማኑዋል። ይሄ ኦን አድርጋችሁ ባትሪ ከታችሁ ዝም ብለን ብድግ አር ሄሎ ብል ይሰራል እንዴ? በቃ ይሄ አሁን ህዝቡ ሄሎ ብሎ እየሰራ ያለው እንደዛ ነው። ተረዳችሁኛል? እናንተ ከሰው የምትለዩት የእናንተን አሰራር ስታውቁት ነው። you have to know yourself። ማንነኝ ምንድነው እንዴት ነው የምሰራው የሚለውን ነገር ድብቁ አእምሯችሁ ላይ ነገሮች እንዲሆኑ የምትፈልጉትን ነገር ራሳችሁን ማሳመን ነው። የመቻል የኮንፊደንስ ራሱ አንድ ስኬት ነው።
ኮንፊደንስ አንድ ሰው ካለው ነገሮችን መጋፈጥ ይችላል። ሶ ኮንፊደንስ እንዴት ነው የማዳብረው፣ በራሴ ላይ እንዴት ነው የምተማመነው፣ የምፈልገውን ህይወት በምን መልኩ ነው የምኖረው የሚለውን ነገር በወረቀት ላይ ታሰፍራላችሁ። እንዴት ነው የምናሰፍረው? እሱኛው እንዴት ራሳችሁ የምታሳምኑበት አጻጻፉን ነግራችኋለሁ። ግን ኖርማሊ ከራሳችሁ ጋር ንግግር ስታደርጉ በእንትን ያለ አይጠፋም አይደለም የሚባለው፣ በወረቀት ያለ ኖርማል። አንድ ደብተር አዘጋጁ። እኔ ቤት የምትመጡ የደብተር አይነት ነው የምታገኙት። ሰው አንድ ደብተር አዘጋጁ። ራሳችሁን ፈትሹ። እኔ ማን ነኝ? እኔ እንትና ፈጣሪ እግዚአብሔር ልጅ እንዲ ከእንትናና ከእንትና የተወለድኩኝ ነኝ። ከዚህ በፊት የኖርኩት፣ ምክንያቱም ፓስት መቀየር አንችልም፣ ፊቸር ግን እንችላለን። እጃችን ላይ ነው ያለው። ፓስት ላይ እንዲ ያደግኩት በዚህ መንገድ አድጌያለሁ። ዛሬ ይሄ እድሜ ነው፣ እዚህ ጋር ተቀምጫለሁ። ወደፊት ደግሞ መሆን የምፈልገው እቺ ነው። ግን በኋላው ታሪኬ እነዚህ ነገሮች ወደኋላ እንድቀርና መጥፎ ነገሮች ሆነውብኛል። እነዚህ ነገሮች ዛሬ ጋር ደርሼ እዚህ ጋር ጥሩም ጎን መጥፎንም ጎን ነው የምትጽፉት። እሱን ከጻፋችሁ በኋላ ከራሳችሁ ጋር ትተዋወቃላችሁ። አሁን ራንደምሊ ሄጂ አንቺ ማነሽ ብላት እኔ ከበደች ነኝ፣ እኔ ሊዲያ ነኝ ነው የምንለው። እኛ ስማችን አይደለንም። ስማችን ቤተሰቦቻችን የሰጡን አይደል እንዴ? እኔ ሊዲያ ነኝ ስል መጠሪያ ሊዲያ ነው እንጂ እኔ ሊዲያ አይደለሁ። kind of weird I know እንዴት እንደምታዩኝ። ሰው ግን በደንብ ሰርች አድርጉት። ላይክ እኔ ስሜን አይደለም ሰው የሆነ ስማችሁ ተሰጥቷችሁ ነው። አንተ እንዲህ ነህ፣ አንተ እንዲያ ነህ ተብለህ ነው። እሱን ተቀብለን አዳፕት አድርገን ነው እየኖርን ያለንበት የህይወት መንገድ ላይ ነን ያለነው። ግን እዛ ጋር ከስማችሁም ከብሔራችሁም ከሀገራችሁም ከብዙ ነገር ተነጥላችሁ እኔ ማን ነኝ ወደ ውስጣችሁ መመልከት ነው አንደኛ። ከዛ ማንነታችሁን ካወቃችሁ ያላችሁበትን ወደፊት የምትፈልጉትን ዛሬን ካወቃችሁ በኋላ የኋላውን ለማስተካከል ሪቨርስ በተን ስለሌለን ምን እናደርጋለን? ወደፊት የኋላው የጠፋው ነገር ድጋሚ እንዳይጠፋ ፊክስ እናደርጋለን። ወደፊት ስህተቶችን እንዳንደግም ሶሉሽኖችን እናመጣለን። የወደፊት ህይወታችንን ከዛሬ እንጀምራለን። ግን ደግሞ እዚህ ጋር እንድታስታውሱ የምፈልገው ወደፊት በሚል ዛሬ መሞት የለባችሁ። ምክንያቱም ያለን ጊፍት ዛሬ ነው። ከዛሬ ውጭ ማንም ፕሮሚስ አላደረገልንም። within ማይክሮ ሰከንድስ እዚህ ጋር ምን ሊፈጠር እንደሚችል እኔም እርግጠኛ አይደለሁም፣ ማናችንም አናውቅም። ስለዚህ ወደፊትን እንመኛለን፣ ወደፊትን ለማስተካከል እንጥላለን፣ ግን ዛሬን እየኖርን ነው። ከዛ ደግሞ የዕለት ተዕለት ተግባራችሁ ነው የዛሬ 1 ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመቷን ሰው የምታገኙት። ዛሬ ካልሰራችሁ አንድ ቀን ሚስ እያደረጋችሁ ነው የምትሄዱት። ከእድሜያችሁ ላይ አንድ ቀን ሚስ እያደረጋችሁ ነው አይደል? ሰው ደግሞ የሰው ልጅ በእንትን ባለ ቁጥር ወዴት ነው የሚቃረበው? ወዴት ነው የሚቃረበው? ወደ ሞት አይደለ? ሁላችንም አላፊ ነን። ይህንንም እንዳትረሱት። ግን ምድር ላይ ባለንበት ሰዓት ላይ ጊዜያችንን ጠንቅቀን መጠቀም አለብን። ይገባኛል የሚለውን ህይወት መኖር አለብን። እሱን ደግሞ ለማድረግ ቅድም የገለጽኳቸውን የድብቁና የንቁ አእምሯችሁን ኃይል አንብቡት። ከዛ ሰብኮንሽስ ማይንዴ ላይ እንዲደረግ ያደረግኩትን የኔን እንትን ልንገራችሁ። አንድ ቀን ዳይ ድሪምስ ኦፍ ኮርስ አንድ ቀን ክላስ ወሰድኩኝ፣ ስለ ማይንድ አወቁ። ከዛ ስለዚህ የሚያወሩ ሰዎችን በሙላ ማዳመጥ ፈለኩ። እንዴት ነው የምንጽፈው? ቀጥታና ስትሬት፣ ምንም ያልተንዘባዘበ እንደዛ እንደዚህ እንትኑ ፖይንቱን ያጣል። if you are going to add details ፖይንቱን ያጣል እና ይስታል ኢነሰንስ እናንተ ነው የምትሰቱት። የነገርየው ባለቤት እናንተ አይደላችሁ። የሁኔታው መንገድ ይስታል። መንገድ እንዳይስት ለምሳሌ እኔ የብራንድ አምባሳደር እሆናለሁ፣ እኔ የማርኬቲንግ ኤክስፐርት እሆናለሁ፣ እኔ ሌትስ ሴይ ስኮላርሺፕ አገኛለሁ። እኔ የምትፈልጉትም እንደሚሆን ነው የምትጽፉት፣ በጣም ክሊር የሆነ ነገር ላይ። ከዛ ደግሞ ብራይት በሆነ መንገድ አይምሯችሁ ላይ እንዲቀረጽ ነው። እኔ አሁን 17 ዓመቴ ያሉትን በሙሉ አስታውሳቸዋለሁ። አለ ፒክቸሩ ሰብኮንሽስ ማይንዴ ላይ ገብቷል። ከዛ ደግሞ ያምናል። ካመነ በኋላ አይቻልም ራሱ ብትሉት እንደኔ የተስቃትቺን ብትሉኝ እኔ ስቃለሁ፣ ያስቀኛል። ምክንያቱም ችዬ ስላየሁት ነው። ስችል ግን ብቻዬን አይደለም ከእግዚአብሔር ጋር ነው። አንዴ ከለመዳችሁት በኋላ ያ ነገር ያስቃችኋል። ማለት አይቻልም፣ ለአንተ ነው የማይቻለው፣ ለእኔ ይቻላል። ግን እሱ የሚመጣው ሰብኮንሽስ ማይንዳችሁ ውስጥ ስታስገቡት ነው። በጣም ክሊር፣ በጣም ንጹህ ወረቀት ላይ በጣም በሚያምር እጅ ጽሁፍ ክሊር የሆነ ለምሳሌ እኔ ሯጭ መሆን እፈልጋለሁ፣ እኔ ይሄ ካምፓኒ ባለቤት እሆናለሁ፣ የምትፈልጉት ነገር። ከዛ እኔ ምንድን ነው ያደረኩት? በከለር ነው ያደመኳቸው። I remember green color, pink ምናምን ትዝ ይለኛል። በደንብ በቃ እንዲያምረኝ
ከዛ በፕላስተር ለጣጠፍኳቸው። ቤተሰብ እቺ ልጅ በቃ ጨለለች ነበር የሚሉኝ ይበሏችሁ። እሺ that's በቃ the turning point ሰው እናንተ እብድ ናችሁ ብሎ ሲያስብ የዛን ጊዜ ጥሩ መንገድ ጀምራችኋል ማለት ነው። ተለያችሁ ከሰው which is ዩኒክ መሆን አይደለ ፖይንታችን እንዴ? ከሌላው ጋር ከተመሳሰልንማ ምኑን በቃ ጠፋን እኮ። ሶ እናንተ ዩኒክ ሆናችሁ ለሌሎች ጠቅማችሁ ሌላን ሰው ማንቃት ነው የእናንተ እኮ መጨረሻ። ሶ ከዛ ደግሞ ስናልፍ ታሪክ ሆነን እናልፋለን። ለሰው ልጅ ህይወት ጥቅም ሰርተን አሁን መብራት ባይኖር ዝም ብላችሁ ህይወታችንን አስቡት። ፕሌን ባይኖር ዝም ብላችሁ ህይወታችንን አስቡት። እነዛን ነገሮች የፈጠሩ ሰዎች ለዘለዓለም ስማቸው ይነሳል። ለዘለዓለም የሰውን ህይወት እንዳቀለሉ፣ እንደተሞገሱ፣ እንደተመሰገኑ ይኖራል አይደል? መኪናም ብዙ ነገሮችን የፈጠሩ ሰዎች ሰው እኔ እነሱን ለምን አልሆንም? እሆናለሁ፣ እችላለሁ። ለተመልካች ያስቃል፣ ይሳቅ። ምንም የሚቀነስና የሚጨመር ነገር የለውም። ግን ያን ራሱ ለማለት የምትደፍሩት ወደ ሰብኮንሽስ ማይንዳችሁ የነዛን ፖይንቶች ስታስገቡ ነው። ልክ አንድ ሰው ቆንጆ ምግብ ሰርቶ ሼፍ ይሆናል። አብራሪ ጥሩ አብርሮ ቆንጆ አብራሪ ይባላል። አካውንታንት ብዙ ሂሳቦችን አስተካክላ ሎየር። ሁላችሁም እዚህ ውስጥ ያላችሁት የተለያየ አይነት መንገድ ላይ የምትኖሩ ሰዎች ናችሁ። ባላችሁ መስክ የእንትና መስክ ስላማረ የእንትና ስራ ስላማረ ወደ እንትና ስራ እንዳትገቡ። የዛን ጊዜ ሌላ ፌሊያሪቲ ነው። የእንትና መንገድ ያምራል፣ እንትና ተሳክቶላታል፣ እስኪ በሷ መንገድ ልሞክረው። ኔቨር። እሷ የራሷ መንገድ አላት፣ እናንተም የራሳችሁ መንገድ አላችሁ። ኤክሰለንት ለመሆን አንድ ነገር ላይ የምጥሩት ማለት ነው። ነገሮችን ስትፈልጓቸው እንድታምናቸው ማድረግ ነው። አይምሯችሁን መጠቀም። የመቻል ስሜት አንደኛ የመቻል ስሜትን ማመን ነው። ከዛ ወደ ተግባር እንዲሄድ ደግሞ ቀናችሁን መጠቀም። ዛሬን ካልተጠቀማችኋት እንዳልኳችሁ እየራቀ ነው የሚመጣው ነገር ይኸው። ከዛ ደግሞ ወደ ዲሲዥን መግባት። ነገሮች ዲሲዥን ከሌላቸው አክሽን ከሌላቸው ጥቅም የላቸውም። እኔም ካምፓኒ ሎጎ ላይ ምንድነው ያስቀመጥኩት? Be consistent, be disciplined, stay focused and make it happen. This is the 4 key part of life. ነገሮችን ለማሳካት ነገሮችን በድግግሞሽ እና በአጽኖ ማድረግ። be consistent, be disciplined ደግሞ በጣም ስነ ስርዓት ይዛችሁ ዲሲፕሊንድ ሆናችሁ ነገሩ እንዲሳካ ማድረግ። let's say ዛሬ ደብሮኛልና ትንሽ አረፍ ብለን አይ በቃ ነገ ሰኞ የቀጣይ ሰኞ ሰኔ 30 ዲሲፕሊናችሁ እየወረደ ይመጣል አይደል? አሁን ክርስቲያኖ ሮናልዶም እኮ ብሎታል። ሁልጊዜ እኔ ደስ ብሎኝ አይደለም ስፖርት የምሰራው ወይ ሁልጊዜ ተመችቶኝ ወይ ፊል አድርጌው አይደለም ወጥቼ የምሮጠው ወይ ትሬኒንግ የማደርገው የማልፈልግበት ሰዓት አለ፣ ግን አይ አም ዲሲፕሊንድ ብሏል። እንደዚህ አይነት ሰክሰስ ካደረጉ አቺቭ ስራቸውን ካደረጉ ሰዎች ደግሞ ማዳመጥ መስማት። እኔም እሱን ነው የማደርገው። እንዴት አረገ እንዴት ሆነለት እኔ እኮ እና እሱም ይለየናል። እኔ እኮ እግዚአብሔር የፈጠረኝ ድንቅ ፍጥረት ነኝ። ይሄ ትልቅ ሞራል ነው ለእናንተ አንድን ነገር ለማገባደድ። የአእምሮ ክፍላችሁን ካወቃችሁ በኋላ እነዚህን ኮንሲስተንሲ፣ ዲስፕሊን ኤንድ ፎከስ ማድረግ በጣም ይከብዳል። ነገሮች ላይ እንዲያተኩሩ ለመስራትና አኮምፕሊሽ ለማድረግ መሞከር፣ በደንብ ፎከስ ማድረግ። ከዛ ሜክ ኢት ሃፕን። አክሽን ከሌለው ይሄ ሁሉ ያወራሁት ነገር ጥቅም የለው። ግዴታ ድርጊት ያስፈልገዋል። የሆነ ነገር ደግሞ ሰው አሁን ቤት ውስጥ ሆነን ጫማ ድርግ አድርገህ ሂድት ነው እንጂ እናስባለን እንደ ጫማ እንዴት እንደሚደረግ። አሁን እናንተን እያወራሁ ከጠማኝ ጥጥት ነው እንጂ እንዴት ነው የሚጠጣው ምናምን ብዬ እንትን አልፈልግም። ይሄ እንዳልኳችሁ ምንም የምፈልገው ነገር የለም። ፓራዳይማችን እስከ ልጅነታችን እስካሁን ድረስ ያለ አይምሯችን ውስጥ የተቀረጸ ሀሳቦች ናቸው። which is ተኝ ምናምን ብሎ የሚጎትታችሁ ስተኙ ስለኖራችሁ ነው። እኔም እንደዛው ንቂ ምናምን ደግሞ ብሎ ይሄ ንቃት is not paradigm፣ ንቃት is motivation። ግን ነገሮች ወደ ኋላ የሚጎትተን ነገሮች ግን ፓራዳይም ውስጥ ይገኛሉ። በአማርኛ ልማድ እንበለው እንደዛ ነገሮች ናቸው። let's say ፊርማ ብላችሁ ለምዳችሁታል ፊርማችሁ ነው እንጂ እንዴት ብዬ ምናምን የለም። እነዚህ ፓራዳይሞች ናቸው። ውስጣችሁ ውስጥ መጥፎ ፓራዳይሞች አሉ፣ ጥሩ ፓራዳይሞች አሉ። እኔም አለኝ፣ ሁላችንም ሰዎች ሁላችንም አለን እና እነሱን ፓራዳይሞች ለማስተካከል መሞከር which is ለመቀየር የሚቀየርም ነገር ነው። ፓራዳይም ውስጥ ልማድ ነገሮች ስለሆኑ ከልጅነታችን ጀምሮ የለመድን የምንመጣው እናት አባታችን የሚያደርገው ቤተሰቦቻችን፣ የሰፈር ሰው እነሱ ነገሮች የምፈልግበት መስመር ጋር ያደርሰኛል ወይ አያደርሰኝም፣ ይሄ ልማድ ለኔ መጥፎ ነው ወይ ጥሩ ነው ወይ የሚለው መለየት አለብን። ከዛ በደንብ ካነበባችሁት አይ ቲንክ አም ናት ሹር ግን 21 ቀን አይ ቲንክ አንድ ፓራዳይምን ለማስተካከል ይፈጀው አይ ቲንክ ሶ አም ናት ሹር አባውት ዘ ዴት
ግን 21 ቀን የሰው ልጅ እንትን ማለት ይችላል፣ ማስተካከል ነገሮችን ይችላል በጣም ፎከስ አድርጎና በኮንሲስተንሲ ከሰራ። ስለ አእምሮ ክፍል አወራን፣ ስለ ህጎች፣ እነዚህ 4 ህጎች እኔ የምጠቀማቸው ናቸው። ከዛ ስለ ፓራዳይም አወራን፣ እንዴት ደግሞ ህልማችሁን እንደምትጽፉት አወራን። ሌላ ደግሞ ሎክ ስክሪንም እኔ አሁን አደርጋለሁ። ይህም የኔ ዘዴ ናት፣ ለእኔ ትሰራለች። ነገርየውን በጣም ፈልጌው በቃ እንዲሆን በጣም ከጓጓ ከአይምሮዬ ሰብኮንሽስ ማይንድ ውስጥ ገብቶ እንዳልረሳው ነው የምፈልገው። ሎክ ስክሪን አደርገዋለሁ። ጠዋትም ስነሳ አለ ስተኛማል። ነገሮች አሁን ትልልቅ ነገር አቺቭ አረኩ እንኳን ብዬ ባወራ እነሱ ነገሮች ሎክ ስክሪኖች ላይ ነበሩ። የስክሪንሻት ፕሩፍም አለኝ። እነሱን እጠቀማለሁ። ይሄ ዘዴ ነው። የተለያዩ የህይወት ዘዴዎችን መጠቀም ማለት ነው። ብራንዲንግ ላይ ራሳችሁን የምትገልጹበት መንገድ እና ሰዎች ስለእናንተ ሲመለከቱት የመጀመሪያ ፈርስቲንግ ትዝ የሚላቸው ነገር ዳትስ ዮር ብራንዲንግ፣ ማን እንደሆናችሁ የሚገልጸው ይሄንን ነው። የሊዲያና ብራንዲንግ ሌላ ነው፣ የእሷ ብራንዲንግ ሌላ ነው። የሁላችንም የተለያየ ነው። ሰዎች እንዴት አድርገው እንዲመለከቱን እንደምንፈልግ፣ ለምን ኢንድ ከስተመሮቻችን ሰዎች ናቸው አይደለም? የሚገዙን የሚያውቁን፣ ብቻችንን ምንም የምናደርገው ነገር የለም። የሰው እርዳታ ያስፈልገናል ያልኩት ነገር አለ። እሱ ኢዝ ብራንዲንግ ላይክ ሰዎች አንቺን የሚመለከቱበት መንገድ። አሁን እንደኔ ሆኖ አልላችሁ፣ ምክንያቱም ሊዲያና ናት፣ ሜሮ ናት አይደለ? ሁሉም ሰው የየራሱ ብራንዲንግ አለው። እንዲህ ያድርጉና እንዲሆኑ እንደ ሊዲያ ማንም ሰው አሁን እንደኔ ሁን ምናምን ብዬ አልመክረም። ሰው እንደ ራሱ ይሁን ነው። ራሱን ይምሰል፣ ራሱን ይውደድ። የራሱ የሆነ ዩኒክ ቫልዩ ያለው የሆነ የራስሽ የሆነ በቃ የመጨረሻው ጥግ የምታሳይበት አይነት ሰው ሁኚ ነው የምለው እንጂ እንደንትናም ሁኚ አልላችሁም። ብራንዲንጋችሁንም በራሳችሁ መሰረት ነው የምትገነቡት እናንተ በምትፈልጉት። ይሄ ምንድነው የሚሆን? ይሄም ያው ነው። ኮንሲስተንሲ፣ ዲሲፕሊን፣ ፎከስ ኤንድ አክሽን። ብዙ ነገሮች ላይ በቢዝነስ በብራንዲንግ በምንም ነገር ብትሄዱ እነዚህ ነገሮች 4ቱ ፖይንቶች እኔን ጠቅመውኛል። ኦልዌይስ ማለት ነው ሶሻል ሚዲያ ላይ ታርጌት ፖይንት ብር ሜክ ማድረግ ይመስለኛል ብዙ ሰዎች የሚጠቀሙት። ወይ ብር ሜክ ማድረግም ጥሩ ሀሳብ ነው፣ እንደውም የተሻለ ነው፣ ይሻላል ቁጭ ብሎ ጊዜውን ከማባከን የሆነውን ያልሆነውን በመመልከት። ሶሻል ሚዲያ ኦቨርኦል ቅድም እንዳልኳችሁ የማይንዳችሁን የሚቀርጽ ነገር ነው። ማይንዳችሁ ኮንሽስሊም ሰብኮንሽስሊም የምትመለከቱና በድግግሞሽ የእናንተን ፊቸር ሼፕ የማድረግ አቅም ያለው ነገር ነው። ህይወታችሁ ስልካችሁ ላይ ነው ያለው ማለት ይቀለኛል። ስለዛ በደንብ ፎከስ አድርጉ። ፎከስ አድርጉ። የኔንስ ምንድነው? አሁን የኔ ስልክ ቢከፈት ከዚህም በፊት ብያለሁ፣ መጥፎ ነገር አልመለከትም። ለምን? ያው ዶፓሚን እኮ ይለቃል ምናምን፣ ደስታ ሊሰጥ ይችላል፣ ቲክቶኩም ዩቲዩብም ምናምን። ግን ከዛስ ነው ቀጥሎስ? ሁልጊዜ ዋትስ ማይ ኔክስት ስቴፕ የሚለውን እንድታስቡ ፈልጋለሁኝ። ቀጥሎስ ምን ልናደርግ ነው? እንትናችሁ ሶሻል ሚዲያችሁን በጥሩ ነገር ለመሙላት መሞከር። ዩቲዩብ ሊስታችሁ፣ ቲክቶካችሁ፣ ኢንስታግራም ኤኒቲንግ ያው የምታዩት ነገር አይደለ ደጋግሞ የሚመጣ። ስለዛ ፖዚቲቭ ነገሮችን ለማየት መሞከር፣ ይሄ ያልኳችሁ ዶፓሚን እንዳያታልላችሁ መሞከር። ከዛ በኋላ ራሳችሁን እዛ ላይ በመግለጽ ራሳችሁን ወደ ገበያ አውጥታችሁ የምትሸጡት ነገር ቆንጆ ከሆነ ማትታወቁበት ምክንያት የለም። ገንዘብ ሜክ ማታደርጉበት ምክንያት የለም። ሰው ፖዚቲቭሊ አስቡ። ፖዚቲቭ ኢንጌጅመንታችሁን ሰራውንድ አድርጉት። ስልካችሁን፣ አካባቢያችሁ ያሉት ሰዎች በሙላ ፖዚቲቭ ይሁኑ። የምትናገሩት ቃል ፖዚቲቭ ይሁን። and always try to do the right thing even if ማንም ሰው ባይመለከታችሁ።